मुंह तो बंद करो अंकल አፍን ዝጋ ኮቴ እንኳን አደረሱ በዚህ አዲስ ዓመት ጌም ዞን መክፈት አስበዋል ወይስ ለቤቱ ፕሌይስቴሽን ማጫወቻ ሊገዙ ነው እንግዲያው አዲሱን የፕሌይስቴሽን ማጫወቻ ፕሌይስቴሽን 4ን ሲፈልጉ በ1 ቴራባይት አሊያም በ500 ጂቢ ከነ ሙሉ አክሰሰሪው አንድ አመት ዋስትና ጋር ኦልሞስት ነፃ ሊባል በሚችል ዋጋ ይዘን ቀርበናል በተጨማሪም አዲሱን የፊፋ 2020 እና አዲሱን PS 2020 ጌሞችን አምጥተናል ያመጣናቸው ጆስቲኮች ደግሞ ኦሪጂናል ሲሆኑ በተኑ አኙም ቢያለኝ ግራው አስቸገረኝ ሳይሉ በነፃነት የሚጫወቱበት ነው እደግመዋለሁ ዋጋችን ነፃ ለማንኛውም ከመግዛቱ በፊት እኛን ሳያማክሩ በፍጹም አይወስኑ ይደውሉ 0946 386228 ወይም 0911 አሊያም መርካቶ ድርተራ አራተኛ ፎቅ ዋሴ ሪከርድ ብለው ይምጡ መልካም አዲስ ዓመት ዋሴ ሪከርድ ይሄ ሚሞሪ አሁንስ አይጨነቁ ኦሪጂናል ብራንድ የሆኑ ሚሞሪዎችን ከ2 እስከ 32 ጂቢ እንዲሁም ኦሪጂናል ፍላሽ ዲስኮችን ከ2 እስከ 32 ጂቢ የተለያዩ ሃርድ ዲስኮችን በ1 ቴራ በ2 ቴራ በ4 ቴራ እና በ8 ቴራ በጣም በተመጣጣኝ ዋጋ ያሉበት ድረስ ልካለን አሊያም መርካቶ ድርተራ አራተኛ ፎቅ ዋሴ ሪከርድ ብለው ቢመጡ ካልሆነ በስልክ ቁጥር 0911 ወይም 0946 386228 ይደውሉ ዋሴ ሪከርድ ዳዱ አቴ አንድን ሰው መግደል መጥፎ ነገር ነው እንዴ बहुत बुरी በጣም መጥፎ ነገር ነው እንጂ तो फिर राम ने እና ራቨን ለምን ገደለው क्योंकि रावण ምክንያቱም ራቨን መጥፎ ነበረ लेकिन मारना ግን መግደልም እኮ መጥፎ ነገር ነው አይደል एक भले आदमी ने मुझसे कहा አንድ ደግ ሰው ነግሮኝ ነበር የሞት ዝግጅት እንደተወለድክ ነው የሚጀምረው ብሎ दुनिया बदल रही है ዓለም እየተለወጠች ነው አንድ አንተ ብቻ አልተለወጥክም ከጥለው ጋር የሚቀየር ከሞት ጋር እንጂ 20 साल से एक 20 ዓመት ሙሉ አንድ አደና ፍለጋ आज तक हाथ እስከዛሬ ይህ አልገባ काम बताओ ስራውን ንገረኝ तुम जानते हो उसके ታውቃለህ እሱን ስማ रहमत खान कब तक याद እስከ መቼ እነሳት በልብ ይዘህ ልትኖር በቀሌ እስኪጠናቀቅ तू मर गया तो ከዛ በፊት ብትል वहां बांदा मैंने እዛ ፓንዳ ውስጥ አጣኸው मिला था አግኝቸው ነበር ማነህ አንተ तेरा पिता ያሳለፍከው ጊዜ पता है किलादार खान रास्ते पे तो जमुना जी ተለውጬ ጀምናጅን ተሻግሬ ወደ አወል ልሄድ ነው बहुत आदमी जानता तुम्हारा ያውቃል አንተን እሱ ረህመት ካን हराम का अपना ያንዳንዱ ቅዱስ የራሱ ርኩስ አለ हराम ያንዳንዱ ቅዱስ የሚደግስለት ለርኩስ ይልክሳል रहमत खान अनजाने को ना जगाइए ሳታውቁት ለኩሱ ማን እንደሚቃጠል አይታወቅም እነዚህ ሶስቱ ሁሌ አንድ ላይ ናቸው አንድ እሳትና ጥላ የማይለዩ ሰይፍ አሊ ካን የሚሰራበትን ፊልም በቅርብ ቀን ከዋሴ ሪከርድስ ፓርቲያችን ለዘላለም ይኑር ፖለቲካ አንበሳን መጋለብ ነው አንዴ ከወረድክ ህይወትንም ታጣለህ እዚህ ቤት ውስጥ ከኔ ሌላ መሪ የሚሆን ካለ ያ አንተ ነህ አዩሽ አንተ ነህ ማድረግ የምትችለው अपनी मॉम को बोल दे कि इनविटेशन እናት እንደገና ጥሪ መላክ ጥቅም የለውም
ያንቺን እናት ነገርሻት? मैं भाभी से बता ዝምድና በመሆንና በመናገር ሳይሆን በመወጣት ነው የሚሆነው። እኔ አንተ ሰው ነኝ። የኔ ታማኝነት ካንተ ጋር ነው። ይሄ አንተ አቃጠልከው ልዩነት አለ። እኔ ልዩነት አለ። እኔ አስቤ ነው ማድረገው። አንተ አርገም አታስበው። እኔ የምገርም ነኝ። እኔ ጭንቅላት ካልተገኘ እግር እቆርጣለሁ፣ እግር ካልተገኘ ስርን እቆርጣለሁ። जब काटने की औकात नहीं የመቁረጥ አቅም ከሌለ መጮም የለብህም። ከድሪክ ጦርነት በብቃትና በልብ ነው የምታሸንፈው እንጂ በጥይት አይደለም። ለብዙ ዓመት እንደዚህ ነው የሆነው። ለራሳችን ሲባል የራስዎን እንገላለን። በቃ መሳሪያው ይቀየራል እንጂ उस बेटे को बचाना है ያን ልጅን बेटे को मारना पड़ेगा ማዳን ከፈለክ ይህን ልጅን መግደል ይኖርባል። इन तारों की तरह हम सब में आग እንደነዚህ ኮከቦች ሁሉ እኛ ውስጥ እሳት አለ። को रोशन कर የሆነ ቦታ አመዱንን ብርሃን እንሰጣለን ወይም रास्ते को जला የጫካ እሳቱንን መንገዳችንን አቃጥለን አመድ እናደርጋለን። ግደል። कौन सही ማን ነው ትክክል፣ ማን ነው ስህተት? फैसला कौन करे ውሳኔው ማን ነው የሚወስነው? ሀገሬ अस्सलाम वालेकुम। वालेकुम सलाम। वालेकुम सलाम। ये काफी नहीं है। ይሄ በቂ አይደለም። አዩ नहीं है। በቂ አይደለም። देश कांपना चाहिए। कब ሀገሯ መደንገጥ አለባት። በሚቀጥለው ጥቃት ምን ይፈጠራል? ይሄንን እያሰበች መደንገጥ አለባት። የሚቀጥለው ታርጌታችን ሃይድራባድ ናት። वहाँ शांति के बदले እዛ በመረጋጋት ፋንታ शांति होनी चाहिए। መቃብር መሆን አለበት። एक साथ አንድ ላይ जगह ब्लास्ट होना चाहिए। 5 ቦታ መፈንዳት አለበት። ऊपर से ऑर्डर है। ከላይ ነው ትእዛዙ። हैदराबाद में बादशाह नाम का ሃይድራባድ ውስጥ ባሻ የሚባል ኤክስፕሎሲቭ አለ። እሱን አግኙት። जितना पैसा चाहिए दे दो। የምትፈልጉትን ያህል ብር ይሰጣቸዋል። 5 ክፍል አዘጋጁ። ሰላሙን አዩብ हैदराबाद में यहाँ से ज्यादा ሃይድራባድ ላይ ከዚህ የበለጠ ፍንዳታ መፈንዳት አለበት። ትርጉም ከሐዋሳ ሪከርድ ሴንተር ተርጓሚ ይሳቅ። मैं अच्छी तरह समझता हूँ तुम सब እኔ በደንብ እረዳለሁ። የሁላችሁም ተጠያቂነት ነው። እሺ ሁላችሁንም አስረዳችኋለሁ። የሚስትን ሆስፒታል ዋጋን እከፍላለሁ። የትምህርት ቤቱን የኢንጂነሪንግ ዋጋ እንዳለ እከፍላለሁ። የሁላችሁንም ህይወት አስተካክላለሁ። አትፍሩ። እኛ እንፋለማለን። ለጂሃድ እንፋለማለን። ለምንድን ነው ይህን ጂሃድ የምናዘጋጀው? ለምንድን ነው? ለሁላችንም ብለን ነው አይደል? ተመልከቱ ወንድሞቼ፣ በዚህ ጂሃድ ላይ ህይወታችን መቼም ሊጠፋ ይችላል። ቢጠፋ ከሆነ ይጥፋ፣ የኛ ህይወት ይጥፋ። እኛ ከሞትን በኋላ የኛ ሰዎች በደስታ ይኖራሉ። የጂሃዱ ዓላማ ምንድን ነው? መፋለም ነው። ለራሳችን ሰዎች መፋለም ነው። የኛ ግዴታ ነው። አዎ ስሙን፣ እናንተ ለራሳችሁ ስራ ተዘጋጁ። እናንተ ምን እንደምታደርጉ ሁላችሁንም እነግራችኋለሁ። ይሄ ጦርነት ነው፣ መፋለም አለባችሁ። ለምን ነው የምትፋለመው? ማን አንተ? ለምን ነው የምትፋለመው? ተናገር። ለማን ነው የምትፋለመው? ለማን ነው የምትፋለመው? ለምንድን ነው የምትፋለመው? ለምንድን ነው የምትፋለመው? የጨዎችን ህይወት ለማጥፋት እንዳታምኑት፣ ያስገድላችኋል። አለቃ ይዛችሁት ሂዱ። እንፋለማለን። ስማ፣ युद्ध करना चाहिए። ጦርነት ማዘጋጀት አለብህ። बर्बादी के लिए नहीं, ነገር ግን ለጥፋት አይደለም፣ शांति के लिए፣ ለሰላም ነው። ይዛችሁት ሂዱ። एसीपी मोहम्मद खान स्पेशल ऑफिसर ልዩ ኦፊሰር देश के लिए जान को एक भेद की ለሀገሩ तरह ብሎ मानने ህይወቱ वाला ልክ እንደ डायनामिक ऑफिसर ሚገል ዳይናሚክ ኦፊሰር። अगेन यू आर 5 मिनट्स लेट 5 ደቂቃ አረፈርክ። በድጋሚ ትራፊክ ነበር አለቃ። ቡና ሻይ። አመሰግናለሁ። አይፒ यस सर। አቤት አለቃ። ያሰብኩት የባለፈው ነው ብዬ ነበረ፣ ግን ምናልባት ያ አይመስለኝም።
እና ትላንት ነው የጠየቅኩት። እሱም ያንን እየደገፈ ነው ያለው። ማን እንደሆነ አላውቅም፣ ቦታውን አላውቅም፣ ግን ከተማ ላይ ቦምብ ሊፈነዳ ነው በሲሪያል። ሬቦል ቴክኖሎጂ አይደለም ታውቃለህ፣ ቪአር ማርኬት ላይ ነው፣ ገበያ ላይ ቪአር ገበያ ላይ። ትላንት እሱን አናግሬው ነበረ፣ እሱን የላከልኝ ይሄንን። አዩብ ሬዲ አዎ ये इस वक्त हैदराबाद में है। በዚህ ሰዓት ሃይድራባድ ላይ ነው ያለው እሱ። ጥርጣሬ ያለው እሱ ፍንዳታውና ከእሱ ጋር መሀል ግንኙነት አለ። ከሁለት ዓመት በፊት አንድ ላይ ይዣቸው ነበር፣ ግን እሱ ለማሰር እኛ ጋር ማስረጃ አልነበረም። ተረፈ። እሺ ይህን ፋይል ይዘህ ሂድ። አያስፈልገኝም አለቃ። አለቃ ब्लास्टिंग नहीं होंगे सर। አይፈነዳም ቦምቡ አለቃ። አይሆንም። 1 किलोमीटर तक कुछ भी नहीं እስከ बचेगा। 1 ኪሎ ሜትር ድረስ አንድም ሰው አይተርፍም። हरी भरी जमीन को रियल ጥሩ एस्टेट की ጥሩ जमीनों में መሬት बदलने वाले ሪል ስቴት መሬት आज ላይ के दिनों የሚቀይር में በዛሬ ቀንም इस गांव में एक किसान है। እዚህ नाम ገጠር ላይ አንድ नरसी ገበሬ ነው። रेड्डी। ስሙ खेती ነርሲ बाड़ी को ሬዲ जिंदगी ይባላል። का रोजगार नहीं बल्कि የህይወቱ जिम्मेदारी मानने वाला ቁንጅና किसान। ሳይሆን መሬቱን ቆንጆ አድርጎ የሚከባከብ ከእህሉ ጋር እንደዚህ አይነት ሰው ነው። जी आपके हरे खेत देखकर እያንዳንዱ መሬታችሁን አይቼ እየቀናው ነው። እኔ አገር ላይ እህል ለማምረት ብቻ አይደለም መሬት ካምፓኒ ለመስራትም ነው። እኔ ገዛዋለሁ፣ አንተ ቁጥር አንድ ትሆናለህ። ስልምነቱን እንደጨረስኩ እደውልልሃለሁ። नमस्ते सर। ሰላም አለቃ። ሰላም ሰላም ሰላም። አንድ ጊዜ አሎ ተናገር። साइड पर कंकर है। ምን ዳር ላይ እሾክ አለ? जैसे चावल में कंकर है। እኔ አሁን የምበላው ምግብ ላይ እሾክ ያለ እኮ ነው የሚመስለው። ለምን ትጨነቃለህ? ዝጋው ስልኩን። አይ ኤንአርአይ እዚህ ነው የላከኝ። ይሄ ነው ቤቱ፣ ግባ። बैठिए सर। ይቀመጡ አለቃ። मेरा नाम शेषा रेड्डी है। የኔ ስም ሺሸር ነው። እኔ እሱ አጎት ነኝ። नरसी रेड्डी। የኔ አማች ነርሲ ሬዲ जी सिंडिकेट አማቼ सुब्रमण्यम जी शहर से ሱብረመኒየም ጂ ከከተማ ነው የመጣው መሬቱን ለመግዛት። አሎ आधे घंटे बाद फोन करोगे तो असल में ከግማሽ ሰዓት በኋላ ከደወልክ እኔም እነግርሃለሁ። መሬታችን እነግርሃለሁ። እሺ खेत किसके नाम पे? መሬቱ በማን ስም ነው? በአማቻችን ስም ነው። नमस्कार सर। ሰላም ሰላም አለቃ። बैठिए ना सर। ተቀመጥ አለቃ ተቀመጥ። 10 साल से ट्राई कर रहा हूँ। ለ10 ዓመት እየሞከርኩ ነው ግን ሰዓት አላገኘውም። झूठ बोलने की ለ20 ዓመት እየሞከርኩ ነው ውሸት ለመናገር ግን አላወራውም ውሸት እስከ ዛሬ። ቾድሪጂ ሰላም ሙምባይ ውስጥ ነኝ። ለአንተ ስራ ነው የመጣሁት። ስራው እንዳለቀ እደውልልሃለሁ። እሺ እሺ በቃ याद ही नहीं रहता। ብቻዬን አይተወኝም። ምን ያውቃል እኔ ምን ስራ እንደምሰራ። እሺ सीधे पॉइंट पर आता हूँ। ቀጥታ ወደ ነጥቡ እመጣለሁ። 1 एकड़ के 20 ለአንድ ሄክታር 10 ሺህ ለሁለት ሄክታር ደግሞ 2 ሚሊዮን ለአንተ 10 ሄክታር अगर हैदराबाद 10 ሚሊዮን ማለት ነው። ሃይድራባድ ውስጥ በዚሁ ሀሳብ አንድን ሄክታር አንተ በ1 ሚሊዮን የምሽጥ ከሆነ በአንድ ዓመት ውስጥ 2 ሲያር ታገኛለህ። सीआर का मतलब አማቼ ሲያር ማለት ምን ማለት ነው? ሚሊዮን ማለት ነው ሲያር ማለት። ይሄን አላውቅም እንዴ? ያንተ አማች ማለት የፈለጉ ያን ሁላ እኔ አላውቅም። जितनी बात करनी है आप लोग እናንተ ምንም ያህል ማውራት የምትፈልጉ አውሩ። አማቼ बेटी ውሃ አስቀምጪው ልጄ። ይሄ बैल के लिए ठीक रहेगा। ለበሬ አንገቱ ጥሩ ይሆናል። አዎ ይሆናል። क्यों शेषा रेड्डी? जीजा जी ምን ነው ሺሻ ሬዲ? क्या है हैदराबाद के बैल के लिए ठीक ይሄ रहेगा? ለሃይድራባድ በሬ ይሆናል मजाक कर रहे हैं እንዴ? በሰው ፊት ለፊት ትቀልዳለህ። ለዚህ ገጠር በሬ የሚሆን ከሆነ ለዛ ለምን አይሆንም? በቃ ሀሳቡ በሬ ነው የተሰራው፣ ለዛ ነው። አለቃ አቤት። माप हर जगह एक ही होता है ना? እናት በየቦታው አንድ ናት የምትሆነው ለምን አይሆንም? बैल को भी आराम የአሜሪካ በሬም እንደዛው ነው መሰለኝ። እኔ ደግሞ तो ये क्यों? እና ታዲያ ለምንድን ነው 1 एकड़ खरीदने की बात कर रहा है? 10 ሄክታር ሽጦ ሃይድራባድ ውስጥ 1 ሄክታር ለመግዛት ያቅዳል። ለውጡ ምንድን ነው? እዚህ 10 ሄክታር ሽጠን እዛ 1 ሄክታር ለመግዛት እኛ ገበሬዎች እዚህ ላይ እህል ለማረስ ነው የተሰጠን የወረስ ነው፣ መሬቱን ለመሸጥ አይደለም። ይገባል? ሲታይ ደካማ ሼባ ይመስላል፣ ነገር ግን ፈጣኝ ሼባ ነው። सर अब किसी भी तरह देखो አለቃ አንተ እንደምንም ተመልከት። እኔ አላውቅም አንተ ምን እንደምታረግ። እኔ ነገ ወደ ቢሮ ገባለሁ። ዶክመንቱ ወደዛ ከመጣ እስከ 10 ድረስ ብር እንዳለ አዘጋጃለሁ። አለበለዚያ እኔ ምን ማድረግ እችላለሁ? አለቃ በእውነታው አማቼን አባብየው አባብሎ እስከ ነገ። हाय अंजलि हाय अंजलि प्लीज ወንበሩ ላይ ልቀመጥ እችላለሁ? እባክሽን አመሰግናለሁ። አባቴ ስለ አንቺ ስለ እኔ ነግሮሽ ይሆናል፣ ሁሉንም ነገር ነግሮሽ ይሆናል። አባቴ ሁሉንም ነገር ካናገራት ለማናገር እኔ ምን ቀረኝ? ልጁ ብልህ ይመስላል፣ ሶፍትዌር ኢንጂነር ነው ስሟ ነው። አሁን አዲስ ዝምድና ለማየት ቸኩለዋል እና ልጅቷ ሶፍትዌር ኢንጂነር ናት፣ ስሟ አጄ ነው። ምናልባት ደንግጠዋል መሰል። हेलो ሄሎ
ይሆናል። አዎ በእርግጠኝነት ይሆናል 100%። በባለፈውም እንደዚህ ነበር ያልከኝ፣ ግን ወርቀ መጣ። አትጨነቅ፣ አሁን ይሆናል። እሺ አመሰግናለሁ። መልካም እድል። ሃይ እኔ አነንድ እባላለሁ። ወንበሩ ላይ ልቀመጥ እችላለሁ እባክሽን? አመሰግናለሁ። አዎ ሃይ ቴክ ዲስ ሲት ፕሊዝ። ወንበሩ ላይ መቀመጥ እችላለሁ እባክሽን? አዎ አመሰግናለሁ። आपके बारे में पापा ने सब कुछ ስለ አንቺ አባቴ ሁሉንም ነገር ነግሮኛል። ስለ እኔም ነግሮሽ ይሆናል። አልነገረኝም። አልነገረሽም? था बता देंगे። እሱ ነግራታለሁ ብሎኝ ነበር ታውቂያለሽ። ለማንኛውም እኔ አነንድ እባላለሁ። ለሰትያም ነው የምሰራው እና ጃቫ ሴት ኢንጂነሪንግ ነኝ እና ስሬን እወዳለሁ። ደሞዜ 600,000 እና ላኪ አንድ ሞተን እና ስሬን ፕሮሰስ ሆኗል። ስላንቺ ሁሉንም አውቃለሁ። አንቺ ወርከር ሱን ዳታ ቤስ ውስጥ ነሽ የምትሰሪው። እኔ አንጅሊ አይደለሁም። አንጅሊ አይደለሽም? अंजलि मैं हूँ। አንጅሊ እኔ ነኝ። ሶሪ ይቅርታሽ። Can I take the seat please? ልቀመጥ እችላለሁ ወንበሩ ላይ እባክሽን? አዎ እኔ አነንድ እባላለሁ። ሰምቻለሁ። फोटो देखी थी लेकिन ፎቶሽን አይቼ ነበር፣ ግን ፎቶ ላይ ፊታየው ፊት ትክክለኛ አይደለም። ለዛ ነው የተጠራጠርኩት። ለማንኛውም ለሰትያም ነው የምሰራው። ደሞዜ ተናገረ ነበር እኮ አሁን። तो अपने बारे में कुछ बताइए እና ስለ ራስሽ የሆነ ነገር ተናገሪያ። ስለ እኔ አባቴ ነግሮ የለ እንዴ? तो अब क्या करें? እና ምን እናድርግ? बताती हूँ। እነግርሃለሁ። अंजलि जी አንጅሊ मुझे आप पसंद हो। አንቺ ትወጂኛለሽ እኔን? डेफिनेटली पसंद हो। በትክክል እኔም ወድጄሻለሁ። ምንም ጥርጣሬ የለም። አንቺም ትወጂኛለሽ። अंजलि जी እኔን ነው? አይ አንቺን አይደለም። አንጅሊ वापस कब मिलेंगे? ተመልሰን መች ነው የምንገናኘው በድጋሚ? नाम मेघना। ስሟ ሜግና है। हंगामेबाज አስገራሚ ናት። बेचारी सपनों के किस लोक में गई होगी ये पगली। በህልም आज के आधे युद्ध में जितना የምትሆንበት कंफ्यूजन है በዛሬ ጊዜ ግራ መጋባት እሷ ላይ ነው። ያን ደግሞ ህልም በምታይበት ኖርማል ነገር እቺ ልጅ አትወድም። ለምሳሌ ፓኒፑሪ ላይ ሁልጊዜ ውሃ ነው የሚኖረው። ምን መኖር አለበት ታዲያ? ጁስ ነው። ሜግና ተመልካች አንቺን የሚጠብስሽ ምንድን ነው? አፈቅርሻለሁ። ይቅርታ እንዴ ትላንት እየሳቅሽ ነበር። እሱ እኮ ትላንት ነው፣ ዛሬ ግን ደበርከኝ። सब कुछ रूटीन रूटीन लाइफ ሁሉም में ህግ कुछ और በህግ चाहिए। በህይወቷ የተለየ ነገር ትፈልጋለች። ግን ሌላ ምን እንደምፈልግ አትጠይቋት፣ ምክንያቷም ራሷ መታቀም። ግን እኛ ቤግና የት አለች? क्या मेघना अंदर गए? ምንድን ነው ሜግና? ውስጥ ከገባሽ ግማሽ ሰዓት ሆነ። ተኝቼ ነበረ። अब ምን रेडियो चौकी मैडी का पागलपन है। አሁን फोन करके ተዘጋጅታ बात ሜዲካ करने का አብዳለች። पागलपन। ስልክም ደውላ ለማናገር እብድነት። फिर से कॉलेज। በድጋሚ ኮሌጅ ደብሮኛል። ये मैडी है ना? ይሄና ደበረሽ? አባቴ ነው። ኧረ አይደለም ሬዲዮ ነው። አሁን ከኮንሴፕት ጋር ነው። ቶሎ ተናገራ። እሺ አስደስታችኋለሁ። አዎ ይሄን ነው የምፈልገው። እያንዳንዱ ቀን እንደሚታየው። አዎ እንደዛው እንደዛው። አዎ አርፍደናል። እንሂዳ። मेघना ስድስት መጽሐፍ ሜግና። ኧረ እንሂዳ። ኮሌጅ እየረፈደብን እኮ ነው። እንሂዳ። अच्छा टिकट होगी? አክተሩ क्या यार? ምንድን ነው አንተ ደግሞ? मेरे लिए አቤት एक ነው पेज አቤት። रो। ለኔ አንድ ፔጅ ሮል፣ አንድ ፔጅ ሮል፣ ለኔም ሁለት ፔጅ ሮል፣ ለኔም वेज रोल रहने दो ቬጅ ሮል ताजा ታያ नहीं है। ओह ባጋ የለም क्या እንዴ? लाओगे? እና ምን बिल्कुल fresh ታመጣልኛለህ? है। सैंडविच मंगवाओगी तो अच्छा አዲስ ነኝ። ሳንድዊች ካስመጣሽ አሪፍ ይሆንልሻል። እሺ सैंडविच አንድ ሳንድዊች मोर टमाटो विद क्यूकम्बर ድሬስ ሞታሞቶ እና ቪትሮሶ ይቀላቀልበት። मुझे भी सेम। ለኔም ተመሳሳይ እንደዛው። करने के बाद कैंसिल አንድ नहीं ጊዜ कर सकते। ካዘዝኩ በኋላ ማቋረጥ አልችልም። टू मच। ምንድነው አበዛሽው አንቺ ደግሞ አክተሩ? मिनरल वाटर रूम टेम्परेचर ውሃ ይቀላቀል እና ክፍልም सॉरी। ጁስ ልጠጪ ነው እንዴ? ይቅርታ አክተሩ።
सुन तू इससे शादी कर ले አንቺ ለምን እሱን አታገቢውም? አንቺ ዝም በይ። so hungry ምግቡ መጣ፣ በጣም ርቦኛል። sandwich looks good huh ሳንድዊቹ ደስ ይላል። አዎ god I'm so hungry በፈጣሪ ስም በጣም ርቦኛል። ये खा सकता है कोई ይሄ ሊበላ ይችላል እንዴ ሰው? አይ እናቴ እየተማርሽ ነው ልጄ? አዎ እየተማርኩ ነው። በጥሩ ሁኔታ ነው። ነገርኩሽ፣ እየተማርኩ ነው። በጥሩ ሁኔታ እየተማርሽ ነው? አዎ እየተማርኩ ነው። ለምንድን ነው የምትጮው? እየጮህኩ አይደለም እንዴ? በአሪፍ ሁኔታ እያናገርኩሽ። አንዴ ሃይ ሜግና፣ ሃይ ሞሃን። ሞሃንና ሮይት ማን ነው? ክላስ ውስጥ የግርፍ ጓደኛዬ ነው። क्लास का टाइम हो रहा है እሺ ክላስ ሰዓት ደርሷል። አሁን ስልኩን ዝጊው። እምልሽን ስምኝ ልጄ። ቻው እናቴ። और मम्मी थी ना? እናትሽ ነበረቻ? አዎ አዎ። पापा हमेशा बिजी रहते हैं አባቴ ሁል ጊዜ ቢዚ ይሆናል፣ እናቴ ደግሞ ነጻ ትሆናለች። ዝም ብላ ታስጨንቀኛለች። ደበረችኝ። የክላስ ሰዓት ደርሷል፣ እንሂድ። अगेन थीटा 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 በድጋሚ ባዶ ባዶ ባዶ። प्रो कोसेसेंट थीटा माइनस टेन थीटा इक्वल टू टेन थीटा बाई 2 1 माइनस cos थीटा बाई sin थीटा कनेक्ट हो जाओ ना। አባቴ ስልክህን አንሷ። sin थीटा इज मुझे तुमसे बात करनी है। አንተ ማናገር እፈልጋለሁ እኔ። थीटा 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 इस थीटा से तुम्हें परेशान ድምር ድምር ባዶ ባዶ። አላውቅም መቼ ይሄ ከባዶ እንደሚወጣ። तो डांटेंगे बाई sin थीटा ዝም በይ፣ እሱ ከሰማይ ይቆጣሻል። ዝም በይ እባክሽን። የአባቴ ስልክ ከጠራማ በድጋሚ እኔ ከዚህ ሄዳለሁ። ሁላችሁም ግልጽ ሆነላችሁ? ሄሎ አርጁን ይባላል። ምን እየሆነ ነው? ስልክ መጠቀም አይቻልም እዚህ ውስጥ። ወደ ውጪ ውጪ። እሺ ሄሎ ቆይ ቆይ አንዴ። አመሰግናለሁ አለቃ። ሬዲዮ ኤፍኤም እኔ ነኝ። የሚቀጥለው ዘፈን ከመክፈቴ በፊት የሚቀጥለው ስልክ ደንበኛችን መስመር ላይ ናት። ኤማኒ ተረጋጊ ተረጋጊ። ሬዲዮ ምርቺ ነው። አባትሽ አይደለም። አንቺ አባትሽን ከፈለግሽ ማታ ከሌሊቱ 2 ሰዓት ታገኘዋለሽ። 4 ሰዓት ላይ ወይም शुरू कर स्टार्ट ጀምር። गरीबी में पैदा हुआ सर ዳውኝ ነው የተወለድኩት አለቄ። እናት አባት ሁሉም ሞቱ አለቄ። बहन भी है እኔ አንድ እህት አለችኝ። እህቴ እናት አባት ሁሉም እኔ ነኝ። डिग्री तक पढ़ाया በአስቸጋሪ ሁኔታ እስከ ዲግሪ ድረስ ተምሬ ነበረ። एक दिन इंटरव्यू के लिए गई ታውቃለህ፣ አንድ ቀን ለኢንተርቪው ሲሄድ ኦፊሰሩ ምን እንዳለኝ፣ የኔን እህት ህይወት አበላሸ፣ የእህቴን ህይወት አበላሸ፣ የእህቴን ህይወት አበላሸ፣ ክብሯን አበላሸ። ወደ ጫ ሰጠኝ፣ ወደ ጫ ሰጠው፣ ወደ ጭ ጣንተ በቃ ትሆናል። ወደ ጭ ጣ मेरा नाम है तेजा। የኔ ስም ቴጃ ነው። रवि तेजा। ታርጌት ረቢ ቴጃ። थोड़ा टेढ़ा नजर आ रहा है, ትንሽ लेकिन እብድ है बहुत ይመስላል፣ कलरफुल है ना? ግን በጣም सपने भी कलरफुल ነው። बहुत कलरफुल देखता है। በህልሙም በጣም देखने कलरफुल वाला ही सपने सच करता है। ህልም है ना? የሚያየው ነው ህልሙን तो እውነት इसका सपना የሚያደርገው क्या አይደለ? है? ये इससे እና ही የእሱ जानते हैं। ህልም ምን እንደሆነ ራሱ ብቻ ነው የሚያውቀው። የኔ ስም ኬሻ ኒገር ነው። ራጀንደር ለው ነኝ፣ ግን እኔ ትንሽም ዳይሬክተር ነኝ። እኔ ምንም መሆን ካልቻልኩ አንተ ምን ትሆናለህ? እሆናለሁ። ኤንአልቲ ማለት የሚቀጥለው ረቢ ቴጃ ነኝ አለቄ። እና ስንት አጠራቀምከ? የመጨረሻውን ብቻ ችኔ ውስጥ አንድ አክተር ታውቃለህ። ሁለተኛው ስም ባለፓሪ ሃይድራባድ ሂድና እዛ ወርደ ለኔ ላክልኝ። ችኔ መድረስ እንደሚባል ታውቃለህ? በዛ ዘመን ፊልሜ ይሰራ ነበር። ይሄ ነው የኛ አለቅነት። ምንም ማድረግ አልቻልክም። ራስህ እሱን ታስተምረዋለህ። ምን አልክ? አለቃ ሻይ ነው ያልኩት፣ ሻይ ነው ያልኩት። ሁሉንም ሰምቻለሁ። ለአለቃ መልስ ትሰጣለህ። ለዛ ነው ዘበኛ ያንኮኮ በዳይሬክተር ቦታ አንተ ኤክስፔል ማድረግ ትላለህ እንዴ? ከሙሉ ስሜት ጋር አንተ እንደምፈልገው ልታስበው አትችልም። ማንም ማድረግ የማይችለውን እኔ አድርጌ ያሳያለሁ። በስሜት እስቲ እያጮህኩ አሳያለሁ። ኧረ እባክህ እስቲ ሙዴን እነግርሃለሁ። አድርጌ ያሳይ። አንተ አንድ ሴት ታፈቅራታለህ፣ ልጅቷ አንተም ታፈቅራለች። እስከዛ አላረጋገጥክም። በሚቀጥለው እሷ ጠይቀች። እናንተ ምን ታረጋታለህ? በመሀል አንድ ጠላት መጣ። አንተ እሱን መተው። በኋላ ነው ያወቅኮ ያ ጠላት የልጅቷ አባት ነው እና በጥፊ መታ። አንተ ለመንኮ፣ እሱ ግን አልሰማም። ተናደድክ በድጋሚ ጠጣ። ከጠጣ በኋላ አንተ የእሷ ቤት ሄድክና ጨፈርክ። በዚህ ጊዜ አመነ። ልጅቷ ይቅርታ ጠየቀች። መጨረሻ ላይ ሁለታችሁ
ተጠባበሳችሁ። एक्सप्रेशन दिया है አንተ तुम प्यार करते हो የተሳሳተ መልስ ሰጠኝ። አንተ የምታፈቅራት ልጅ शादी के बाद እንዴት ታገባታለህ? ከጋብቻ በኋላ አዚን አይመጣም። አንተ ሙሉ በሙሉ ልክ ነህ። አለቄ ተናገራ። तू उसे सीडी दे दे वो तुझे አንተ 3000 दे देगा ለሱ ታፋጫለህ። ከዛ 3000 ይሰጣል። ከብረባስ ጋር ቀረጻለህ። और तू ብረባስ ወደፊት ይሄዳል፣ አንተ ደግሞ ከኋላ። አለቃ सुबह शूटिंग करनी है ना तो छोड़ ጠዋት देना। ቀረጻ አለብህ። ስለዚህ ልቀቀኛ። እሺ እሺ አለቃ 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 የኔ እህት ህይወት ተበላሸ። አንተ ልቀቀኝ። የእህት ህይወት ተበላሸ። እየተወንኩ አይደል እንደ አለቄ इसका नाम बादशाह है। ኢየሱስም बड़ा ባሻ ነው። साइंटिस्ट ትልቅ बहुत ሳይንቲስት होशियार। ነው። अब በጣም होशियार ብልህ को दिल ነው हो ये እና जरूरी तो नहीं ना। ብልህነቱ इसलिए ልቡ ነው። इसने ይህ अपने दिमाग አስፈላጊ को ነው። दूसरी ओर ስለዚህ लगाया है। ጭንቅላቱ इसके ወደ घर ሌላ में ቦታ जश्न, አድርጎታል። देश में የእሱ विश्वंस ቤት ውስጥ इसका ጃሽሚን एजेंडा አገር ላይ है। ደግሞ कोई नहीं देख रहा ይህም ማስገባት የእሱ አላማ ነው። ሲማ ቁሚ፣ መልሽልኝ። ምን እያረጋችሁ ነው እናንተ? ቁሚ አልኩሻ። ሲማ ፎቶ መልሽልኝ። ሲማ सॉरी बाबा जान सॉरी ይቅርታ ባባጃን፣ ይቅርታ። አረ ችግር የለውም። अरे कितनी बार कहा है እንዴ ስንት ጊዜ ነገርኳችሁ? ባቡ አትበሉት፣ ወንድሜ በሉት። डैडी के मेडल्स डेली देखती हूँ የአባቴ ሜዳሊያ वो तो ዲሊ मुझे ውስጥ याद ነው भी ማለት नहीं है माँ እሱን እንኳን ትዝ አይለኝም። मेरे बाबा या भैया የኔ አባት ወይ सब ወንድሜ፣ कुछ मेरे बाबा जान ሁሉም የኔ አባት ነህ አንተ። शादी हो जाए ሌላ ምን ያልቀን? አንድ ጊዜ ስንጋባ ሁሉም እንደ ቤተሰብ ነው የሚያወራው። तू जल्दी से ልክ ነው የሚሉ ባሻ። በቶሎ ካገባት ይህንን ሼጣን ከልቧ ውስጥ አስወጥተህ ከምራቴ ጋር በደስታ ትኖራለህ። ምንም ቢሆን እሷ ለእኔ ሁሉም ነገሬ ናት። जो भी करता हूँ አምናለሁ። እኔ የማደርገው እኮ ለኑሪ ብቻ ነው። मेरी बहन से बढ़कर मेरे लिए कुछ भी नहीं है ከእህቴ የበለጠ ለእኔ ምንም የለም። እሺ ፈገግ በይ በቃ። अकबर सीमा አክበር ሲማ चलना बाय ሂዳ ቻው። वैसे अपना नाम क्या बताया सलीम भाई ስምም ማን ነው ያልከኝ? यहाँ ሰሊም። क्यों आए हो? እዚህ ለምን መጣ? फोन नहीं उठा रहे थे አንተ और ስልክ भाई के साथ ታነሳ मिलाओ। እና አንድ ሰው ላገናኝ። यहीं पे እሺ አንተ ሂድ። बोला है। शायद አይ ፕሬሜት कोई አድርግ agent ብሎኛል። का अयूब भाई ምናልባት ने बुलाया አስቸኳይ ስራ ይሆናል እና ባይጥረው ብሎኝ ነው የመጣሁት። ठीक है तुम कर እሺ करो मैं आता हूँ አንተ ቤት ውስጥ ጠብቀኝ፣ እኔ እመጣለሁ። እሺ टाइम कम है शायद ሰዓት ትንሽ ነው እኛ ጋር አውቃለሁ። सीधे पॉइंट पे आना ቀጥታ ወደ ነጥቡ ና። मुझे भी पसंद है እኔም ወድጄዋለሁ። शहर में ምንድነው 5 የምትፈልገው? जगहों को पॉइंट आउट किया है ከተማ ላይ 5 ቦታ ላይ ቦምብ ሊፈነዳ ነው ማለት कम से कम ቢያንስ 5 बम चाहिए 5 ቦምብ ያስፈልጋል። हाफ पेमेंट एडवांस ቀብድ ነው ይሄ። बाकी የቀረው काम होने के बाद ስራው ካለቀ በኋላ እሺ። कंजूस कहीं का አንተ የከንጁስ ልጅ गुड मॉर्निंग አይ አነንድ አይ ሰዎች እንዴት ናችሁ? ደህና አደራችሁ? मॉर्निंग रवि हाउ आर ደህና አደርክ ረቢ? Morning, ደህና Shravanti. አደርክ ደህና አደርክ क्या ሸበን? हुआ यार फिंगर्स क्रॉस्ड क्या कहा उसने ምን ሆነ? नहीं አለፈ እና አናገርካት? सुनो አላውቅም client को እሷ अपनी ምን सारी እንደሆነች። requirements बता दी है ባንክ ውስጥ ሁሉንም ሪኳርመንት ተናግሯል እና ነገ ነው መልስ वेरी የሚመለሰው። इंपॉर्टेंट टू अस यार मिस ይሄ ደንበኝነት በጣም አስፈላጊ ነው። እሺ እባክህን ተከታተል። दिस क्लाइंट इज सो गुड यार ይሄ ደንበኛ በጣም ጥሩ ነው የምር። አዎ आने चाहिए ना እሷ አንተን መውደድ አለባት። አንዴ ऐसा हो सकता है ምንድን ነው क्या? የምታወሪው? ልትወደኝ इसके पहले አችልም आप እንዴ? रिजेक्ट किया है हेलो ከዚህ በፊት उसमें እኮ से 5 मुझे पसंद 9 ሰዎች እምቢ አሉ። 5ቱን እኔ ያልወደድኳቸው በቃ የቀሩት 3ቱ ደግሞ ራሳቸው እምቢ አሉኝ። ይሄን እቅድ ደግሞ እንደምንም አናበላሸውም። እሷ ትወደኛለች። ደህና አደሩ አለቃ። हे गाइस दिस ये सोच। इज सो स्पेशल በጣም ልዩ ናት ይችኛዋ ሴት። तुझे यहाँ कैसे कहेगी ልዩ ከሆነች ታዲያ አንተን እሺ እንዴት ትላለች? अपना አዎ काम करो እናንተ और मैं ስራችሁን अपना ስሩ፣ काम እኔ करता ደግሞ የራሴን ስራ እሰራለሁ። እሺ यस ሀይ አነንድ लेट्स मीट का አዎ እንተዋወቃለች። ደህና አደርክ? लग गई यार አለቀልኝ በቃ። 3000 लेकर 20 रुपए की 3,000 सीढ़ी हाथ चीजें। में रखने वाला पागल ያ यार
ये 20 रुपए की सीडी नहीं है ए यहाँ ብር ሲዲ አይደለም እኔ ሱፐርስታር የምሆንበት የረቢ ቴጃ ነው वायरस सीडी बनकर 3000 እዚህ ቫይረስ ሲዲ አድርጌ 3000 ካላጠራቀምኩ እኔ ስም ቴጃ አይደለም पिछले 2 सालों से बोल रहा है ይሄን ነገር ለሁለት ዓመት እያወራ ነው ምንም አላመት ሁሉ ነገር ብናገር እሰራለሁ አሁንም እናገራለሁ ግን ዲያሎግ እቀይራለሁ ያስጠጣ ዘናበል सुन यार तेजा ስማኝ ጓዴ ቴጃ कब तक जिएगा तू በህልም እስከ መች ትኖራለህ हीरो ना बन ጓዴ አክተር እስከ መሆን ድረስ አንተ አትቀየርም ጓዴ में तुम्हें कौन नजर आ रहा है እዚህ ፊት ላይ ማን ይታያል አንድ እብድ ቀውሶ ይታየኛል አንተ ሆነ አክተሩ የሚቀጥለው ረቢ ቴጃ አዎ የሚቀጥለው ረቢ ቴጃ አክተሩ የምታዳምጡት ሬዲዮ ላይ ቼኒ ነፃ ኤፍኤም ኤርማኒ ሆቴል ላይ ናቸው እንዲንገላይ በዘናነ ህይወታችሁ ሁሉንም ነገር ታስተካክላላችሁ ሁሉንም ታገኛላችሁ ሁልጊዜ አንድ ነገር የሚያቀርብላችሁ 12 ግን ለእናንተ የሚናገረው ሬዲዮ 93.3 ማዴብ እናንተ የምትወዱትን ልናቀርብላችሁ ነው ደውሉና ተናገሩ 60934 ለከተማው የሚያረፍዱት ሰዎች ምክር ሰጪ ኦኒዮ ሬዲዮ ምርጪ 93.3 ሁላችሁም ደስ ትላላችሁ እሺ አሁን እናያለን ማን እንደደወለ አዲሱ ደንበኛችን አዲስ ቁጥር ነው አሪፍ ነው ተገናኘው ማን ነው የሚያወራው ሃሎ ሜግና አሪፍ ስም ነው ሜግና हमेशा ሜግና ሁልጊዜ ሜግናውና ነው የምትኖረው አይ ከዛም ይበለጠ እኔ ሁልጊዜ የምበረው በራሴ ዓላማ ነው አሪፍ ነው ወዳለው ዳንስ ምናምን ሜግና ተናገሪ ምንድነው የምትፈልጊው በቶሎ ሐሳቡን ንገረኝ ምርጥ መሆን አለበት የተለየ መሆን አለበት ከሁሉም የተለየ መሆን አለበት እሺ እሺ कॉफी में आइसक्रीम मिलाकर पी लीजिए ቆንጆ ቡና ላይ አይስክሪም አቀላቅለሽ ጠጪ የተለየ መርለም የሆነ ወንድ አፍቅሪና አንድ ላይ ኑሪ እሱማ ሰዓት ነው ማባከን እኔ ደግሞ ሰዓት ማባከን አይመቸኝም እሺ በቃ ሂጂና ቤት ገብተሽ ተኚ ሁሉ ጊዜ ነው እኮ ማረገው እሺ እና ወደ እኔ ቢሮ ነሽ እና ጃንካቢ እኔ ኖርቬጅ አልበላም አረ ሰዓት የለም እኔ ጋር ይሄ ምክር ነው ይሄ ረፍዷል በዚህ ሌሊት ምን ልታረጊ ትችያለሽ እኔ እንቅልፍ አልመጣልኝም የሷ ችግር ምንድነው እኔ እንጃ ሜግና አንቺ የት ነሽ ሜግና ፓቺ ጎዳ ውስጥ वहाँ एक बड़ा शमशान है ना እዛ አንድ ትልቅ መቃብር አለ አዎ እዛ ሂጂ रहेगा और अगर आपका लक እዛ ትደነግጫለሽ እና ደስ ከመሰለሽ ደግሞ አንድ ሁለት መንፈስ ታገኛለሽ ከዛ እና ከዛ በኋላ ወደ ቤት ተመለሽተሽ ትኛለሽ ምን ታስቢያለሽ አዎ ይሄ ምርጥ ሐሳብ ነው አመሰግናለሁ ይሄ ሜግና እንዴ ሜግና ኧረ ስቀልድ ነው ክፍት ነው ሜግና እሺ እሷ አቋረጠች የሚቀጥለው ደዋይ እንጠብቃለን ሐሳብ እንሰጣለን ለሁሉም 93.3 ምርጪ ኤፍኤም ስጡን ሐሳብ እባካችሁ जीजा जी አማቼ आए हुए माताजी के गहने कहाँ छुपाए थे የእናታችን በመናገር ያቺቹዋ የት ነበር ሄደችው तुम्हारी दीदी की समाधि के पास ሌላ የት ነው የት መቃብር ጋር ለመምጣት የት መቃብር የት አለ गड्ढा कहाँ है እዛ ገዳ ጋር ገዳው የቱ ጋር ነው መቃብሩ ጋር መቃብሩ የቱ ጋር ነው አንተ ያያ ልጅ እሺ በቃ ናና እንፈልግ በቃ ዋው बहुत थ्रिलिंग है በጣም ደስ ይላል शमशान में शिकार መቃብር ውስጥ በዚህ ሌሊት उस रेडियो मिर्ची वाले ने तो हमें फंसा अरे या रेडियो मिर्ची को እኛ እናጠመደን ታውቂያለሽ ያለኔ እኮ ቦይፍሬንድ ይሞታል ከሞተ መቃብር እኮ ወደዚህ ነው የሚመጣው አትጨነቂ ወደዚህ ነኝ भूत और प्रेत के बीच में አማቼ በመንፈስና በብሬክ ማለት ምንድን እንዳለ ታውቃለህ ተረዳ በቃ መጠጥ የጀመረው መንፈስ ነው እና የሚጨርሰውም प्रेत है መንፈስ ነው मतलब आप प्रेत हो ይሄ ማለት አንተ መንፈስ ነህ की समाधि को कैसे पहचानोगे जीजू የት መቃብር እንዴት ታውቃለህ እንዴ መቃብሩ ላይ ትልቅ እንጨት መትከል ነበረበት ታጅ ማል አሰራ እንዴ የት መቃብር ላይ ያንተ ሙምታጅ ነበረች እንዴ बोतल አስቀምጬ ነበረ አንዱን ጠርሙስ የቱ ጋር ናት नहीं मिले ना जीजू አልተገኘም እኮ ጠርሙሷ ማቼ በፈጣሪ ስም ደስ ሲል መቃብሩ ምን ያለ ያምራል እኛ በፍርሃት ደንግጠናል አንቺ ደግሞ ቆንጆ ነው ትያለሽ እዛ ጋር ተመልከቺ እስቲ
ተመልከቺ ወደዛ እሳት አየር ላይ ነው። መንፈስ ሊሆን ይችላል። በህይወት ከኖርኩ ያለ በህይወት እንዴ መኖር እችላለሁ? ሊድ ከዚህ እንዴ ይናፍቀናል። ደስ ይላል። ሂዱ እናንተ በቃ። እዚህ ጋር ቆፍር ጂጁ አማቺ እህቴ አምልጣ ከሆነስ ሬሷ ተነስቶ አንተ ማትረባ ደደብ አድርጋ ነበር የምታስበኝ። አንድ ጊዜ ልምታት እስቲ ጂጁ አማቼ ሰፌድ ከፕሬ ክዩ ፔንቴ እነዚህ መንፈሶች ነጭ ልብስ ለምንድን ነው የሚለብሱት? እንዳይቆሽሽባቸው ነው። አንተ ማትረባ አፈር ውስጥ ነው ነጭ ልብስ ሲለብሱ አይተካካለ በላውን ቀይ ልብስ አገኘው። इतने गहने जीजू अगर इन्हें बेच दे तो एक አማቼ እነዚህን ከሸጥን 1 ሚሊዮን እናገኛለን። አሎ ይቅርታ፣ እናንተ መንፈስ ናችሁ? እናንተ መንፈስ ናችሁ? አዎ मोहिनी चुड़ैल है क्या? አማቼ የሞይኒ መንፈስ ናት እንዴ? የሞይኒ አይደለም፣ እኔ ሜግና ነኝ። የኔ ስም ሜግና ነው። ስሟንም ተናገረች እሷ። እና አምልጥ የእህት መንፈስ ነው። እንዴ እንሂድ እንሂድ፣ ቶሎ ሂዱ። ምንድን ነው እናንተ? እኔ መንፈስ እመስላለሁ? መንፈስ አለ እዛ ውስጥ። የት? ምን ነው ልጄ? መንፈስ ነሽ እንዴ? ኧረ አይደለሁም፣ እኔ ሴት ነኝ። ሜግና ጎበዝ ሴት በሌሊት መቃብር ውስጥ እየዞረች ነው ማለት። አገራችን በጣም ነጻነት በዝቶበታል ማለት ነው። እነዚህን እየሰረቁ ነበረ። እናንተ ጅሎች፣ እናታችን በመናገር የወርቅ ተሰርቋል ማለት እናንተ ናችሁ የምትጠረጠሩት ማለት ነው። ከኋላ ከኋላ እየሮጣችሁ ነበር የዛኔ። ዛሬ ደግሞ በእሷ የተነሳ አገኘኋችሁ። እድገት አገኛለሁ። አመሰግናለሁ። እኔ ደግሞ ሰላም አገኘሁ። እኔ ደግሞ እስር ቤት አገኘሁ። बस የኔ ያማይረባ ልጅት አለ እንዴ? ቀኑ ይቀየራል፣ ማየት አለበት። आधे लोग हैदराबाद चले गए। እንዴት ይቀየራል? ገጠር ውስጥ ያሉ ሰዎች ሃይድራባድ ይሄዳሉ። እኛስ በቃ እኔ ምንም አልጠየኩም። ያን ብቻ እኮ ነው የጠየቁት። ምትል የእሷን የአንገተ ብል ነው እንዴ የጠየኩ? እኔ በአንድ ጊዜ ለአባቴ ህይወት አልጨነቅም ነበረ። ቤቱን መንገዱን መሸጥ እፈልግ ነበረ፣ መሬቱንም። የዛኔ አባትትን ይናገር ነበረ። ተመልከት፣ እህል የገበሬዎች ክብር ነው፣ መሸጥ የለብህም መሬቱን በየትኛውም ሁኔታ። ታውቃለህ፣ የእሷ ህይወት ነበር ይዘን። እኔ በጣም ተጨነቅኩኝ። ነገር ግን መሬቱን ስለ መሸጥ ራሱ አላሰብኩኝም። ከዚህ የበለጠ ሌላ ችግርም ቢመጣ እኔ ያን ማሳ አልሽጠው። አጄ መሬቱን ሽጥ ይለኛል። እሱ በማን ፍቃድ ነው ሽጥ የሚለው? የእኔ ሞት ስለመጣ बेटा, बहू, पोता, बीवी, ልጄ ምራቴ ለማንም አይጨነቅም። ነገር ግን ለማሰው ለመሬቱ ይጨነቃል። አንቺ ወደ ውስጥ ግቢ። ወደዚህ ነው። የኔ ልጅ የት አለ? ሲኑ ሲኑ ወደዚህ ና። አሁኑኑ መሄድ አለብን ከዚህ ና። አንተ ደግሞ መሸጥ አለብህ። ያን ይገባል። አቶ ኢክባል ነስር ሬዲ አንተ መሸጥ አለብህ። ጠጥቶ ነው የመጣው። ተመልከቺ። አዎ ጠጥቼ ነው የመጣው። ጠጥቼው ነው የመጣው። በሌላ ሰው ብር ልክ እንደ ለማኝ ጠጥቼ ነው የመጣው። 500 ሄክታር የሌለው በመኪና እየዞረ ነው። እኔ በደስታ እንኖር አልፈልግም እንዴ? ተመልከት ልጆችን እንዴ አንተ መሬቱን ሳሽጥ ምን አጠራቀምክ? እስቲ ንገረኛ። አርሰ ምን አጠራቀምክ? ውጣ ውጣ ከዚህ። አንተ ምንም ማድረግ አትችልም። ለኔ ንገረኝ። እስከ ዛሬ በዛ ግብርና ምን ተጠቀመ? ከአደጋ ውጪ ጋነት አደጋ ከየት እንደመጣ አላውቅም። በአንተ ጭንቅላት ውስጥ ይሄ ንግግር ተመልከት። አደጋ አይደለም ግዴታ ነው ልጅ፣ ግዴታ። እኔ ግብርና ገበሬውኝ በመኖሬ ራሴን አደጋ ላይ እንደከተትኩ አላሰብኩም። ይሄ ግዴታ ነው፣ ግዴታ። እኔ ያን ግዴታ አልፈልግም። እኔ ራሴን ድርሻ ነው የምፈልገው። ካላመንክ እኔ ቤት ተቃዋሚዎችን ጠበቃ እጠራለሁ። እስከ 10 ቀን ካልሸጥክ በእኛ መሀል ጸብ ይፈጠራል። እጠራለሁ ሁሉንም። የዚህ ነርሲን ሬዲ በዛ ምንም አይጎዳም። ንገረው። ይጎዳል። ጠዋት እስከ 10 ሰዓት እንደዚህ እስከ 10 ሰዓት እንደዚህ ካልተፈጠረ እኔ ይዣቸው እመጣለሁ እነሱን። ይሄ የኔ የመጨረሻ ማስጠንቀቂያ ነው።
यूजुअली वर्क 9 to 6 रहता है, कभी-कभी नाइट शिफ्ट्स रहती हैं। ዩጁሊ ላይ 96 ነው የሚኖረው። አንዳንዴ ደግሞ ብዙ ሰዓት አላገኘውም። ጥሩ ቤተሰብ ውስጥ ምንድነው የሚሰራው? በትክክል ብዙ ሰዓት ቤት ውስጥ ነው። ጓደኞቼ ሲመጡ አለ እንቀመጣለን፣ ተቀምጣችሁ እንጠጣለን። और सैटरडेज እና እሑድ सिटी में कोई पार्टी हो तो आई गो टू द क्लब। ቅዳሜ ከተማ ላይ የሆነ ፓርቲ ካለ እንሄዳለን። तो वीकेंड्स का मतलब है विस्की እና ሳምንት እረፍት ማለት ውስኪ ማለት ነው። አይ የተለየ ነገር አለ ግን መጠጥ በቃ አንዳንዴ የምር ሲጀምርማ ሁሉም ሰዎች እንደዚህ ነው የሚያወሩት። You want some dessert? Some የሆነ chocolate? ዲዘርት ቾኮሌት ምናምን ልዘዝልሽ? እሺ वैसे आपके नेक्स्ट प्रोजेक्ट का क्या हुआ? እንደዚሁም የሚቀጥለው ፕሮጀክት ምን ሆነ? የሚቀጥለው ፕሮጀክት मुझे प्रेजेंट प्रोजेक्ट का नेक्स्ट फेज नहीं। እኔ ፕሬዘንት ፕሮጀክቱን በሚቀጥለው እንደዚሁም ስለ ፕሮጀክቱ እስከሚመጣ ድረስ ምንም አላሰብኩም። አይ सुनो चेयर लेकर आओ। ወንበሩን ይዘን እስቲ። I am Sunil Kataria. I am from እኔ ሱኒል ከታሪያ እባላለሁ። እናንተ ከአይፒአይቲ ናቸው? አዎ። እንዴት ታወቀ አንተ? इतना सारा पिज्जा ऑर्डर ሁለታችሁ ይሄ ሁሉ ሰዓት አውጥታችሁ ስራ ትታችሁ ወደዚህ መጣችሁ። አሁን ምግቡንም ተውና ማውራቱን ተቁ። ይሄ ሁሉ ወጪ እያወጣችሁ ነው። እና ሌላ ምንድን ነው? ምን विजिटिंग कार्ड्स नहीं, ये क्रेडिट कार्ड መታወቂያ ካርድ አይደለም ይሄ ክሬዲት ካርድ ነው። ብዙ ነው ቢሆንም አልጨነቅበትም። እኛ ጋር ብዙ ነገር አለ የምንጠቀምበት። የሚገርም ነገር አለው። ጥሩ አይደለም? ጥሩ ነጥብ ነው። ግን እዚህ ምን አስመጣ? አሁን ቡና ሁለት ይታዛል። ከዛ በኋላ አንድ ላይ መሆን ተዋለ። ለቡና ብቻ የና ለወጪ ማውጣት ጥሩ ነው እንዴ? ስለዚህ እኔ ተጨማሪ ነገር እሰጣለሁ። አንቺ ደግሞ 3 ቡና ታዛለች እና 2 ቡና ይጠጣል። ከዛ በኋላ እንከፍላለን። እንዴት ነው ሐሳቤ? አዎ አሪፍ ነው። እሺ 2 coffee and an extra 2 ቡናና አንድ ኤክስትራል ቡና። ሁለታችሁ ፍቅረኛ ማቾች ትመስላላችሁ። मैं तो हूँ। እኔ እንኳን ነኝ እሷ። वो है या नहीं अब तक पता ግን እሷ የኔ ትሆናለች አትሆንም አላውቅም። ለምን አትሆንም? ትሆናለች። आप ही सुंदर हो क्यों जी? አንተ ነህ ቆንጆ ከሷ የበለጠ። ልክ ነኝ? बिल सर। थैंक्स जी। ደረሰኝ አለቃ። አመሰግናለሁ። इट्स ओके मैं दे दूंगा। እኔ ከፍላለሁ። አረ ችግር የለውም እኔ ከፍላለሁ። ይቅርታ። ምንድነው የምታስበው? ያንተ ስም ማን ነው? አነንድ። ምንድነው የምታስበው ስለ ራሴ? አነንድ डिस्कशन है ना? እኔ ታላቅ ሰው ነኝ። ዲሴሽን ነው። इसलिए शेयर किया बस। ቡና ጠጣውኝ ለዛ ነው ያከፋፈልኩት። እኔ ለማኝ አይደለሁም። 2 कॉफी के 100 ለአንድ ቤት 30 ብር፣ ለሁለት ቡና ደግሞ 60 ብር። እኔ ጋር ደግሞ 2 ብር ከ50 ሳንቲም ነው ያለኝ። ሁሉንም ብር አንተ ትሰጠዋለህ። ከዛ የበለጠ ብዙ ብር እንዳትቀበለው፣ እንዳታስጨንቀው። ውሳኔ ነው፣ ውሳኔ ነው። मेरा टाइम हो गया। የኔ ሰዓት ደረሰ። እኔ ሊድ मुझे उनके सामने ये सब बिल्कुल नहीं बोलना चाहिए था। በሱ ፊት ለፊት ሁሉ ማውራት አልነበረብኝም። आपको पसंद नहीं होना አትወጂኝማ እኔ አንቺ पसंद हो? እወዳለሁ። आपको झूठ बोलना बिल्कुल नहीं आता। አንተ ውሸት ማዋሸት አትችልበትም። ያንተ ልምድና ባህሪ ተመችቶኛል። यस አዎ यस सभी बम रेडी हैं। ሁሉም ቦምቦች ተዘጋጅተዋል። रेडी फॉर व्हाट? लगाने के लिए या फटने के लिए? አሳልፈ ለማፈንዳት ነው ወይስ ለማጥመድ ነው የተዘጋጁት? अब देखना तुम्हारी जिंदगी बदल दूंगा। ያንተን ህይወት እቀይራለሁ። जय हो लक्ष्मी। አምጣ አምጣ። የተባረከ ብር ይሁንላችሁ። ያዝ። ሂድ። चलो በል ክፈት። कमीशन है मेरे। የኔ ኮሚሽን ነው። रजिस्ट्रार के ይሄ ደግሞ ለመሬት ስልምነት ለደላላ፣ ይሄ ደግሞ የመኪና ወጪ ነው። हाँ आ रही हूँ। जल्दी आइए। ነይ እናቴ። እሺ እመጣለሁ። ቶሎ ነይ። माँ क्या कर रही हो? जल्दी आओ ना। እናቴ ምን እያደረግሽ ነው? በቶሎ ነይ። እየመጣሁ እኮ ነው።
ये लो माँ को दे दो ያዢ ለእናቴ ስጭ माँ जी እናቴ ये लीजिए चाबियाँ आपको ያዢ देने को እኮ कहा है ለአንቺ እንድሰጥ ተናግሮኝ ነው ये लाइट्स कैमरा ये ማብራት ካሜራ ደስ ሲል कैसी है हीरो लग रहा हूं ना हीरो कैसे የኔ ሸሚዝ እንዴት ነው አክተር መስላለሁ አክተር እንዴት ትመስላለህ बस አክተር ለመሆን ቀረጻ ተቀረጻ እንዴት ነው የምታወራው አንድ ጊዜ ሰጠ 15000 አይደለም 10000 የምር 10000 እንዴ ዝም እንዳይገባብህ डायरेक्टर ተመልከዛ ጋር ዳይሬክተሩን अरे लगाया या खा गया እንዴ ተቀባኝ እንዴ አለቃ አንተ መጣ ड्रेस बहुत अच्छी है እንዴ ልብስ በጣም ያምራል अरे እስቲ ወረዛዙ እንዴ ምን አይነት ፕሮፋይል ነው እንደዚህ አይነት ፕሮፋይል እስከ ዛሬ አይቼ አላውቅም अच्छा सर हीरो जी አለቃ आपको जल्दी बुलाया አክተር መጥቷል በተለይ ና እያለ ነው እሺ በቃ እመጣለሁ በለው मेकअप भी नहीं करता እኔ ሳይኝ ሜካፕ አይቀባም ተመልከተ ለባሪ ሳይን አንተ የተለየ ባሪ ነው የተሰራው डायरेक्टर साहब ካሳመንክ በአንድ ወረቀት ነው መስመር ላይ ነው ደንበኛ ቢዝነስ በለው ነግሬዋለሁ አንተ हेलो ባዶ እንደሆንክ አሎ አለቃ ረስቼ ነው አለቃ ይቅርታ አለቃ रख दिया उसने उसे लगता है हिट होगी पक्का फ्लॉप होगी ፊልሙ ይወደዳል ብሎ መሰለኝ በእርግጠኝነት ይወርቃል ታውቃለህ ከመጀመሩ ከጅኔና ከመራስ ጀምሮ አንተ ወደዚህ ላይ መጣ ያው በግማሽ ፊልማችን मेकअप ना हो जाए मेकअप करते रहना ሜካፕ እስከሚያልቅ ድረስ የሱንም ሜካፕ አስተካከለ ओवर एक्शन मत कर በለው ነው ኦቨር አክሽን አታድርግ ሜካፑን ቀቦ እንዳለ የኔ ወርቅ ए बैकग्राउंड सब रेडी है ना शॉट रेडी है ባክግራውንዱ እንዳለ ሰላም ነው ቀረጻው ዝግጁ ነው አለቃ አለቃ सीन क्या ሲኑ ምንድነው ሲኑ ምንድነው उस दिन सिचुएशन के साथ एक्सप्रेशन दिया था የዛን ቀን ከሁኔታ ጋር ኤክስፕሬሽን አድርጌያለሁ አሁን ደግሞ ከኤክስፕሬሽን ጋር ሁኔታውን ታደርጋለህ እኔ እነግርሃለሁ ተጠንቀቀ ካሜራ አለቄ ካሜራ እያሉ ነው እንዴ አክሽን የሚላል እኮ पहले जूनियर आर्टिस्ट जाएंगे በመጀመሪያ ጁኒየር አርቲስት ይሄዳል ከዛ አንተ ትሄዳለህ अब क्या करना है አሁን ምንድነው ማድረገው ወደዚህ ና ና अरे आजा ከዚህ ወደዛ ልምጣ አሁን መጣው क्या बात ቀረጻው አሪፍ ነው ምርጥ ነው फर्स्ट शॉट የመጀመሪያ ፊልም የመጀመሪያ ቀረጻ ሁሉም ተስተካክሏል በቃ አለቃ አንድ ትንሽ ጥርጣሬ አለ दूर से कैमरा में እና ነው ሩቅ ካሜራው እሱ ዙም ያለው ይታያል እንዴ ካሜራ ዙም ይሆናል እና ታቅም እንዴ አንተ ደደብ और ये उनके पीछे रहेगा ፕረባስ በመጀመሪያ ላይ እሱ ከሱ ኋላ ነው ያለው ለምን አይሆንም አንተ ይጅልህ बहुत ऊपर जाएगा በጣም ወደ ላይ ትሄዳለህ አንተ አመሰግናለሁ ये सब अजीब लग रहा है እኔ ሁሉማ የሚያስገርም ነገር እየመሰለኝ ነው हाँ बोल आयुब ተናገር አዩብ ተዘጋጅቷል ቦምቦቹ እስከ 1 ኪሎ ሜትር ድረስ ምንም አይነት ሰው አይተርፍም कहा मतलब अगर पब्लिक को कुछ हो እስኪ የትና ጥምድ ባይ የት ትላለህ እንዴ ህዝቡ የሆነ ነገር ከሆነ ፖሊስ ነው የሚነቃው በመጀመሪያ ፖሊስ ሄድኳርተር ውስጥ ነው वाले भाई እዛ ባይ टीम बीयूसी बिल्डिंग में है የቦምብ አክሻፊዎች 3 እዛ ህንጻ ላይ አሉ እና ከዲሲቢ ጋር ሁሉም ይፈነዳሉ ट्रैफिक जाम हो गया चल चल ትራፊክ ተጨናንቋል እንሂድ संजना कहाँ है इस संजना የታለች संजना በፍጥነት ነው እንጂ ሁልጊዜ ታረፍዳለች እቺ ደግሞ हे रेडियो मिर्ची बैंड ሬዲዮ ሚርቺ ባንድ देखते हैं नहीं, नहीं। है नहीं हाय ልመልከት ሲማዲ ነው አይደለም he's not here ማዲ እዚህ አለ እዚህ ለምሱ ቤት ውስጥ ነው የእሱ የግል ቁጥሩን ነገረኝ हेलो हेलो हे मादी मेघना እባላለሁ እኔ मेघना አዎ मेघना መቃብር ላከኝም የዛኔ ማታ እንዴ मेघना हेलो हाय मेरा नंबर किसने दिया የኔን ቁጥር ማን ነው የሰጠሽ ያንተ ሬዲዮ ሚርቺ ባንድ የሚመቱት ባንድ አይደለም እሱ ሮክ ነው የሚባለው ምንም ቢሆን ምን ያረከ ነው स्टर फ्राई गॉड डैम इट ምግብ እየሰራው ነበር ተቃጠለ ወይኔ አንተ ምግብ መስራት ትችላለህ አዎ እችላለሁ እሺ ግን ተናገሪ አንቺ ምን ፈለግሽ ምንም አይደለም ያሰብኩት የተለየ ብዬ ነበር ጥሩ ሐሳብ ንገረኛ እስቲ ወጥቻለሁ थोड़ा डर लगता है ባላንቺ ሐሳብ በመናገር ትንሽ እፈራለሁ ግን ለምን ምክንያቱም እመቤቴ እኔ ቀልጄ ነበር አንቺ የምር መቃብር እሺ አንቺ በጣም አደገኛ ነሽ जल्दी बताओ ना የምር የሆነ ሐሳብ ስጠኝ ቶሎ ንገረኛ पार्क में ही हो ना እንድራ ፓርክ ላይ ነሽ አንቺ አዎ फ्रंट ऑफ कॉन्सर्ट ኢንፍሮት ኦፈር ዝግጅት አለ አዎ የህዝብ ዝግጅት ማንም ሊዘፍን ይችላል ስለዚህ ጂና ዘፈን ዝፈኝ ምን አረ በአምላክ በእነዚህ ሰዎች መሃል ፈራሽ ሜግና ተመልከቺ अगर तुम इसमें የተዘጋጀ ፕሮግራም ነው አንቺ እዛ ላይ ምዘፍኝ ከሆነ ለጥሩ ስራ እርዳታ ልትሰጪ ትችያለሽ የኔ ድምጽ ግን ሜግና से गाने की जरूरत नहीं है እንዴ በአንገት መዝፈን እኮ አያስፈልግም አንዳንዴ
ከልባችን መስፈን አለብን። ሂጂና ዝፈኝና ተመልከቺ እና አንቺ አትሆኝም። You'll be flying on the moon. የምር ትበሪያለሽ በባህሪሽ እርግጠኛ ነህ? አቁም። ማናችሁ እናንተ? ለምን መጣችሁ? አኮረኩኔትስ ውሃ ይዘን ወደ ውስጥ ልንገባ። እሺ የውሃ ቴክኒኩ ወደ ውስጥ ልናስተካክል ነው። ሂዱ አሳልፋቸው። ይቅርታ አለቃ ይቅርታ። አክተር እንደሆንኩ አያውቅም መሰለኝ። ባሱ መጣ። እንሂድ። አዩብ भाई हैदराबाद में हमारे प्लान का हैदराबाद सीबीआई को पता चल गया है የኛን እቅድ ሲቢአይዎች አውቀዋል እና ቦምብ ስኳድ ለመፈለግ ከዲሊ ኤክስፕሎቪት ኤክሰስ እየመጣ ነው። ማን ማርተን उनसे मिल गया तो እሱ ቦምቡን ካገኘ ቦምቡን ማጥመድ አስቸጋሪ ነው የሚሆነው። አያገኘውም ቦምቡን። हेलो मार्तन ደህና አደርጉ አለቄ። የት ነህ? 10 मिनट में ऑफिस पहुंचूंगा። 10 ደቂቃ ውስጥ ቢሮ ደርሳለሁ። डिवाइसेस रेडी है सर लेकिन ዲቫይሰስ ይዘህ እየመጣ ነው። ሙሉ ማክሻፊዎች እኔ ጋር ናቸው። ሁሉንም ይዘና በቶሎ ይቻላል አለቄ። ड्राइवर ग्लास नीचे करो। ሹፌር እስቲ መስታወቱን ወደ ታች አድርግ። እሺ አለቃ። አለቃ ያዙት። አዩብ तू सच में शैतान है रे। አንተ የምር ሸይጣን ነው ወንድሜ። अब हैदराबाद को कोई नहीं बचा पाएगा। አሁን ሃይድራባድ ማንም ማዳን አይችልም። अयूब यहीं कहीं पर है सर। አዩብ እዚህ አቅራቢያ ነው ያለው አለቃ። ये बात हम जानते हैं। ቦምቡ እዚህ እንዳለ ይሄን ነገር እኛ እናውቃለን። እስቲ ሲፈነዳ ማን እዛ እንደሚኖር ማን ያውቃል? የትኛው ስጦታ ነው የምፈልገው? ምን አንቺ ምን ገዛሽ? መጽሐፍ उससे ज्यादा सोच भी क्या सकती है? አንቺ ከዛ የበለጠ ምን ልታስቢ ትችላለሽ? አይሆንም። अकबर साहब के लिए ग्लैमर मेंटेन कर ለአክበር रही है। አለቃ አንድ ክላማ እያዘጋጅሽ ነው። ክላማ አይደለም ጥሩ ስጦታ ለመስጠት አቅጃለሁ። ምን አይነት ስጦታ? तलवार परफेक्ट। ጉራዴ लेकिन በትክክል ግን एक बात बता, አንድ ነገር बादशाह भैया ने ንገሪኝ። तेरे लिए कुछ खरीदा? वो तो ባሻ ወንድሜ ለአንቺ የሆነ ነገር ገዝቷል። እሱማ ቆይቷል ከገዛልኝ። छुपाया होगा। አይተሻል? ክፍሌ ውስጥ ደብቀው ይሆናል። እኔ እጄ ያለው። እሺ कहाँ रखा होगा? የት አስቀምጦ ይሆናል? सीमा
सीमा क्या कर रही हो? ምን እያረግሽ ነው? ወደ ጁጂ क्यों हमेशा बाबा से डांट खाती रहती? ለምንድን ነው ሁል ጊዜ በአባትሽ የምትቆጥ? ወደ ጁጂ ምንም አይደለም ቀስ ብለሽ ውጪ። ይቅርታ እሺ ወንድሜ። ሰላም አለይኩም። ሰላም አለይኩም። ስንት ጊዜ አስረዳሁሽ? एक मिनट ምንድን ነው ያንቺ ችግር? አንድ ጊዜ ሙኒ कौन है? ማን ነው? አክበር ነው። አክበር የምር? አዎ हाय श्रवंती। हाय श्रवंती। हे क्या हुआ? मनोज እንዴ आप जाओ। አሁን ሂድ። रवि हाँ रवि फाइल ड्रिल है क्या? እንዴ लाइफ ट्रेल है नौकरी चली ፋይሉ ሄደ እንዴ? ይወደል टेक ओवर ሄዱ። हमारी नौकरी चली गई यार ምን ተፈጥሮ? የኛ ስራ ሄደ። ሁሉም ሰዎች ሄደዋል ከዚህ ውስጥ የኛ ስራ इसलिए ጠፋ። श्रवंती ለዛ ነው ሸረበንቲ ያለቀሰችው። सोच रहा था कि लाइफ रूटीन हो गई है। ያሰብኩት अच्छा ህይወቴ चीज हुई है। ተስተካክሏል ብዬ ነበር። እንደውም ጥሩ አጋጣሚ लाइफ ያገኘ को एंजॉय करते हैं। ጥሩ እስቲ ትንሽ ቀን በህይወቴ ዘና ልበልበት። थैंक यू ይሄ ነው ያንተ सर। एक छोटी ወረቀት። አመሰግናለሁ አለቄ። አንድ ትንሽ ምንም አያስፈልግም። वैसे भी मैं አለቄ ब्रेक लेना चाहता था। እንደዚህ Thank you. አትጥራኝ። आज फ्राइडे ወደ है, ስራ शाम को मिलते हैं। እንደዚሁም እረፍት መውሰድ እየፈለግኩ ነበረ። ማታ እንገናኛለን። እሺ ምን ተፈጠረ? እኔ የሰማሁት እውነት ነው። እንደምን ሰማሽ? እና ከስራ ተባራችኋል? አንድ ቡድን ሆናችሁ? አዎ በጣም ይቅርታ። አሁን ምን እየሰራ ነው? እኔ ቤት ውስጥ ትንሽ ፓርቲ አክብር። አትጨነቂ። कोई दूसरा जॉब ለጓደኞቼ ደውዬ ሌላ ስራ ፈልጋለሁ። እሺ ስራ አገኛለሁ እና በፓርቲ ዘና እንላለን። እሺ እሺ ቻው። ምን ሆንክ ጓዴ? አይ ምንም ምንም ቢያደርግ ለሳብትሪ ነው አለቄ። ሳብትሪ መጣች። የኛ ሳብትሪ መጣች። በኋላ አዋራለሁ። በሩን ክፈት። እንዴ मुझे एसी के बिना स्किन एलर्जी हो እኔ ያለ ኤሲ መተንፈስም አልችልም። መኪና ውስጥ ተቀመጪና ልጁ ወደ ውጭ አስወጪ። ልጄ እናቴ लोकेशन आ गया है। ማታ አተኝም እንዴ? ውረጂ ልጄ። በደርሰናል። ውረጂ ልጄ። गुड मॉर्निंग मैडम। बहुत ደህና ደርሽ መቤት። क्या लेंगे मैडम? जूस या नारियल पानी? देखिए ምን ትጠጫለች? ጁስ ነው ወይስ የናረኝ ነዋ? ለኔ ፐርፒዝ ነው። पहले जूस आप जाइए। ለልጅ መጀመሪያ ጁስ። እሺ አመጣለሁ። और पपीता चाहिए। ፓፒታ ናት የምታስፈልገው። ሰላም አለቄ። उस दिन तुम्हारी የዛን ट्रिप ቀን देखी थी। तुम्हारी वॉक तो ያንተ बिल्कुल ትሪፕ रनिंग አይቼ है। ነበረ። ያንተ ድምፅ ደስ ይል ነበር። हाँ सीता भेज बटोरा दिया। रखी। तोड़ के लाता ही होगा ልክ ያለው በድጋሚ ሰብሬ ያስመጣለሁ። ምን ልናገር ታዲያ? የኛ ፕሮፌሰር ቀረጻ ላይ वो ነበር። भिखारी बन के घूम रहा है और इसकी बेटी हीरोइन አሁን ለማኝ ሆኖ እየዞረ ነው። የእሱ ልጅ አክተር ስለሆነች አሁን በመኪና ትዞራለች እቺ። क्या रोल दे दूंगा? እና ታዲያ ምን ህግ ልታመጣ ነው? ቦል የሚባለው በያኒ कैमरा स्टार्ट। በዚህ በኩልና ካሜራውን ጀምሮ። वाइड शॉट में हीरो वहां जा रहा है। तूने አክተሩ ወደዛ እየሄደ ነው። አንተ ደግሞ ወደ አክተሩ አየህ። አክተሩ እዛ ጋር ነው። ወደዚህ ለምን ታያለህ? पैसा नहीं गिरा है। ወደቀ። रोल के लिए कितना गिरा है? ብር አይደለም ሮል ነው የወደቀው። 40 फ्रेम्स खा लिए तूने। አንተ ባዶ ነህ፣ ምንም አታውቅም። እኔ አልገባኝም። እሺ ያሳያለሁ። አንተ ሮል ትፈልጋለህ፣ ወደ እውነታ መምጣት አለብህ። እንዴት? 1.5 लाख धक्का लगा क्या? 10 መቶ ሺህ 1 ሚሊዮን ማለት ነው ለአንድ ስራ። सिर्फ एक रवि तेजा। ሳይንቲስት ሜጋ ስታር አንዱ ረቪ ቴጃ ብቻ ነው። አንተ ሁለተኛ ረቪ ቴጃ ከሆንክ እንደዚህ ታጠራቅማለህ። አንተ መልቲ ስታር ትሆናለህ። ነገ ከአንተ ጋር በበን ከሊያን ከንቲያር መሄሽ ባቡ እና ካረፈንክ ደግሞ ማሪክ ኮንዳ ውስጥ मैं पैसा दूंगा सर। አለቄ እኔ ብር እሰጣለሁ። ነገ ብር ይዘና ከነገ በኋላ ቀርጻ ይጀምራል። የሁለት ሳምንት ጊዜ ውስጥኛ इसके सर की कसम। እንዴ አለቄ ማላ በሱ ጭንቅላት እምላለሁ። मेरा पपीता मत እሺ በቃ ሂድ እንዳረሳ ይሁን በፊት አንቺው ቢ मेघना। हाय मेघना टेल मी। अर्जेंट አና आइडिया दो। ንገሪኝ። አንድ ሀሳብ ስጠኝ። भाग जाए
እስቲ ቅዝቃዜ እንዲያመልጥ ምን እያደረግሽ ነው? ምን አደርጋለሁ? ጃኬት ለብሼ ፎጣ ለብሼ እያዋረው ነው በርዶን። እሺ አንቺ የምር ሙቀት ከፈለግሽ የሚሆነውን እንዳለ አውጪ እንዴ። ለዛኔ 1.8 ላይ መደወል አለብኝ። እሞታለሁ። ሬሳ ክፍል መደወል አለብኝ። አንቺ ትፈልጊያለሽ ክሊፕ? አዎ እፈልጋለሁ። እሺ አሁን ያን ሁላ አውጪ። እሺ የሚቀጥለው सो रही है ጓደኛሽ ምን እያደረገች ነው? እየተኛች ነው። तो उनके बेडशीट्स भी हटा दो। ओके ओके फोन የሷንም ቤድሺትስ አስነሺ። እሺ ओके እሺ क्या करना है? አሁን ማድረግ አለብኝ። क्रॉस रोड्स पर जाओ। አሁን तुम्हारा ይዘሽ በአቋራጭ መንገድ ሂጂ። ለምን? ምክንያቱም አንቺ ነሽ እዛ ነው አላማሽ የምታገኘው። እሺ አመሰግናለሁ። እዚህ ጋር አቁም። नाडी बोलो। ናዲ ተናገሪ። ደርሻለሁ። አሁን ምን ላድርግ? አሁን ተናገሪ። እዛ ምን አለ? የሻይ ሱቅ ተከፍቷል और बाकी सब बंद है እና የቀሩት ሁሉም ዝግ ናቸው። जो देखना चाहिए तो हमेशा ማየት ያለብሽን ሁሉ ጊዜ በግልጽ ታያለሽ። ልምድሽ ነው። इंटरनेशनल चिल्ड्रंस फिल्म फेस्टिवल ऑफ इंडिया ዓለም አቀፍ बच्चों के हाथ में ለህንድ ጣፋንታ በልጆች እጅ ነው ያለው እና ሜግና አንቺ ላይ እንዳታይ ታች። እሺ ታች። ሄሎ बहुत ठंड लग रही है እመቤት በጣም ቀዝቅዞሻል። እርቦኛልም እህቴ። እመቤቴ जी 10 समोसा और बिस्किट ወንድሜ जी 10 ሳምቡሳና አፕሌን ባኬት ትፈልጋለሁ። እሺ እመቤት። ये लीजिए। थैंक यू ያዥ። አመሰግናለሁ። ኤይ उठो ተነሱ ተነሱ፣ ያዙ። ओके እሺ थैंक यू दीदी እናመሰግናለን እህቴ። हेलो मैडी ሄሎ ማዲ። हे ሄይ हाउ इज दैट? እንዴት ነው? मेरी आंखों से पानी क्यों आ रहा है? इसीलिए ከአይኔ ውሃ ለምንድን ነው የሚወጣው? अपने ይሄ आप እኮ ነው ያ እውነት የሚባለው ራሳችን ውስጥ የተደበቀውን የራሳችንን ነገር መፈለግ። አንቺ ደግሞ ያን አርገሻል። ለዛ ነው እንባ የወጣው። इससे ज्यादा थ्रिल और क्या होगा? ከዚህ የበለጠ አሁን የሚደንቅ ነገር ምን ታገኛለሽ? እና यू वांट एनी मोर थ्रिल? የምትፈልጊው ሌላ ተጨማሪ ነገር አለ? तेजा तेजा እውነት शीशे में पोज मार रहा है, पैसे कैसे देगा? መስታወት ላይ ፖስት አደረጋለ። ብር እንዴት ልከፍል ነው? በራሳችን እሱ በቂ አይደለም። शक्ति भी होनी चाहिए। ጭንቅላት ውስጥ ኃይል ሊኖር ይገባል። ये क्या करेगा यार? ከሱ ጋር ምንም መስራት አይቻልም። እሱ ምን ይሰራል? 100,000 ካገኘው በኋላ ይገባል። ይሄ አንድ አይደለም ሁለት እንደሆነ። ये इतना ओवर कॉन्फिडेंट क्यों है? ይሄን አለ ኦቨር ኮንፊደንስ ለምን ያደርጋል? ይሄ क्या है ये? कर क्या रहा है? ምንድን ነው? वो क्या गया इसे? ምን እያደረገ ነው? ምን ሆነ አለ? ለማን ነው የሚጸልየው ደግሞ? फिल्म इंडस्ट्री के विशाल आकाश में የፊልም ኢንዱስትሪ ቪሻል አካርት ላይ የመጣው ሌላ አንድ ሱፐርስታር ምንድን ነው? फैंस पार्टी करते हैं। የአክተሮች አድናቂ ፓርቲ ያከብራሉ። እኛ ደግሞ ደብል ፓርቲ ማክበር አለብን። ለዛ ነው እኔ ያሰሩት። እንዴት ነው? ደስ ይላል። पैसा वसूल। ये तो अच्छा ही አሁን ብሩ ወጣ። ይሄ ሁሉ ጥሩ ነው፣ ግን ብር ከየት ይመጣል? እንደ ጓዴ ቴጃ ስማኛ፣ ቀስ ብለህ यार वो डायरेक्टर का नंबर है। ጓዴ ዳይሬክተሩ ቁጥር እኮ ነው። አሎ ዳይሬክተር አለቃ እኔ ናችሁ። ብር አላገኘሁም። क्यों रहे हो? पैसा አብዳል እንደምጮ ብሩ የት አለ? लेकिन नहीं ይመጣል ብዬ ነበረ። ማምጣት ካልቻልኩ ምን ላድርግ? ምን ታረጋለህ? ይሄ ሁሉ ብር የት ደብቃችሁ ያስቀምጣችሁ ነው? अब समझ में आया የተደበቃችሁ ውስጥ አሁን ገባ። ምን አይነት ጭንቅላት እንዳለን እኔ ገባኝ። ጭንቅላቱ እኔ ላይ ነው። डिब्बे में
የሲኦዲፒ ላይ ቁጥር ሳትከት ታወራለህ እንዴ? ይሄ ነው ጭንቅላት ማለት። አልደወልኩም። ይሄ ነው ጓደኝነት የሚባለው። ቁጥር ሳልከት ሳውራ። ደህና አደርክ አባቴ? ደህና አደርኩ። कॉफी ቡና आनंद को नई जॉब मिल गई क्या बेटा? आनंद አዲስ ስራ አግኝተዋል እንዴ? አባቴ ያው እየሞከረ ነው። አሁንም हाल ही में अप्लाई भी किया ግን था ሀሊ ላይ አፕላይ አድርጎ ነበር። बाहर ज्यादा जॉब्स भी नहीं है ውጪ ብዙ ስራ የለም እየተባለ ነው። तुम उससे እና बहुत አንቺ कीमत እሱን मिला कर बी प्रैक्टिकल ድፍረት ስጪው እና हमारे መፍጠን पास አለበት። यही रिश्ता नहीं है እኛ ጋር የኛው ክርሽና ብቻ የለም እና ሌላ ዝምድናም ይመጣል። घर है ቤት ያለው ወንድ አለ አስቢበትሽ። ሌላ ዝምድና ሊመጣ ይችላል እሱም ካልሆነሽ። वैसे वो मेल में क्या था? እንደዚሁ ሜል ውስጥ ምን ነበር? मेरा कलीग है ፕራቲክ የሚባል አንድ ራስ जॉब እሱን በማግኘት ካንተ ऑफिस में वैकेंसीज ስራን ታገኛለና ቢሮ ውስጥ ታዋቂ ነው። ኬሳሪ ማለት አንጂ ሊታዩ እኔ ስራ ፈልጋለሁ በራሴ። እሺ ያጂ ስሚ जाओ ሂጂ ये साधारण बात नहीं है गच्ची बोवली के पास ይሄ ተራ ነገር አይደለም። ገቺ ቦሊ ጋር ጥሩ መሬት እኮ ሽጦ ነው ወደዚህ የመጣው። बोनट भी चेक करो। ቦነሩንም ከኋላ ቼክ አድርጉት። What is this nonsense? ምንም አይረባ ነገር ነው። ምንድነው ቦምብ ቼክ እያደረገ ነው? ዞር አድርጉ ትራፊኩ። አትሰማም እንዴ? ችግር ምንድነው? हेलो क्या चक्कर है? ሄሎ ምንድነው ይሁሉ? ታውቃለህ እኔ ማን እንደሆንኩ? የሚኒስቴር ወንድም ነኝ። एमएलए हो या उसका भाई बाप ሚኒስቴር ሆንኩ ወይ የእሱ አባት የእሱ ወንድም ቦምብ ከፈነዳ ትሞታለህ እንዴ? ቼክ ማድረግ አለብን። በሊድ ሂድ እያልኳ अर्जुन हाउ आर यू? አርጁን እንዴት ነህ? वो तू ተናገር ጓዴ። है ना मेरे लिए ያ job ፕሮጀክት देख सकता है ማናጀሩ አለ ለእኔ ስራ ሊያገኝ ይችላል እንዴ? እንዴ ያንተ ስራ ጥርጣሬ ነው እባክህ። ይቅርታ ሊገኝ አይችልም። እሺ አመሰግናለሁ። በቃ ምንም አይደለም። ए जी सुनिए ስማኝ እስቲ बच्चे की स्कूल ምንድን फीस ነው? भरनी है ልጆቹ የትምህርት ቤት ደሞዛቸው እንኳን ተከፈለ። አይገባሽም እንዴ አንቺ ሰው ነሽ ወይ አውሬ? ወደ ውስጥ ግቢ። समझ में नहीं आ रहा क्या करूं? ሊገባኝ አልቻለም። ምን እንደማለት भगवान ने कहा था ክሪሽና ጣውቱ ብሎ ነበር። वो फिर पैदा हो जो पैदा हुआ የሞተው በድጋሚ ይወለዳል፣ एक साइकिल की የተወለደው ደግሞ በድጋሚ ይሞታል። እና የሚሸጠው ይሸጣል፣ የሚገዛው ይገዛል። ተመልከት ዳይኒም ሰዓት ይመጣል፣ ለአንተ ሰዓት ይመጣል። ግን ያ ሰዓት መቼ ነው የሚመጣው? አንድ አመት ከቆየ ያ መሬት አንተ ገኝ በቀላሉ 2 ሲያር ትሆናለህ ማለት አንተ 2 ሚሊዮን ታገኛለህ ማለት ነው። तुम्हारी माँ की जमीन የእናትህ መሬት 5 እና एकड़ लिए थे በጋብቻ ሰዓት ቼክ ያደረጉት እሱሳ ምን ይሆናል? जमीन है ያ እኮ የእናቴ መሬት ነው። እንዴት ልሽጠው እሱን? वो खेत ምን नहीं ነው? है क्या खरीदने እሱ वाले नहीं होंगे መሬት አይደለም እንዴ? የሚገዛ ሰው የለም እንዴ? እንዴ 1 ሚሊዮን እኮ ነው ለ1 ሄክታር። ከዛ በኋላ አንተ ሌላ ነገር ገዝተህ ትጠቀማለህ፣ ሀብታም ትሆናለህ። अरे እንዴ እኩል ሆነ። አለቄ አንድ ኖት እንኳን ለኔ መልስልኝ። እማይረባ क्या देख रहे हैं आप? ወደዛ ወደዚህ ምን ታያለህ? बेटा አንተን እኮ ነው ልጄ ብዬ የጠራው። አንተ እንደ ልጄ ነህ። ማናጀሩ የት አለ? ማናጀር ለምን አስፈለገ? አክተር ከመሆኑ በፊት ማናጀር ታዘጋጃለህ። ይሄ ነው ማናጀሩ። ከዛሬ በኋላ እሱ ነው ያንተ ማናጀር። እኔ ነኝ አለቄ። አሁን እኔ ከነገ ጀምሮ कैश मिलेगा አብዱን በካሽ ታገኛለህ። ለሱ እንዳትሰጠው። ሁሉንም ፎርጋ ኢንቨስት ካደረክ አባት ልብስ ከመልበሱ በፊት መሬቱ የ600 ሚሊዮን ይሆናል። ለምንድን ነው እንደዚህ የሆነው? የበር ነርቪስ አለበት። ቀብድ ፈለገ እንዴ? እሱ ሀያ ነው የምንሰጠው። ሊድ እንዴ मैं एड्रेस बताता हूं ना सॉरी सर जल्दी እኔ አድራሻው ልነግርህ አንዴ። ይቅርታ አለኝ እነግርሃለሁ። እንደምንም አድርገህ 5 ሚሊዮን እነሱ 5 ሚሊዮን አይደለም 500 ሚሊዮን ነው የሚሰጡት። በድጋሚ የምራሱ ሰዓት እንዴ እንደዚህ አድርገህ ተዛይ ሄድና ብር ይዘህ ነው
आज कौन सा ስቁም शुक्रवार को कौन पैसे ዛሬ ባለ ቀን ማች ነው ማክሰኞ በማክሰኞ ይሰጣሉ እንዴ አይሰጡም ሶስት አንስራ ስራ पहले ले लेना हां सही कहा ये መጀመሪያ ለሱ ንገረው አዎ ልክ ነው ያለው እሱ ይዞ ሊያመጣ ይችላል ይሁሉ ብር 20 देंगे በኋላ 30 ይሰጣዋል 20 ሚሊዮን ይሰጣዋል አሁን በኋላ 30 ይሰጣዋል 20 ሚሊዮን እኔም ብዬ ነበር አለቀ ችግሩ ያ ነው የሱም የነዚህ ችግር ያ ነው እሺ በቃ እኔ ሊድ ብዙ ስራ አለብኝ तैयारी करनी है कटआउट भी बनवाना है ነገ ማክሰኞ ነው ብዙ ስራ ማዘጋጀት አለብን अतिथि के रूप में किसी बुलाऊं እንደዚሁም ለማን ልጥራ ለዛ ቀረጻ በቃ አንተ ልጠራለሁ रेडी तू आजा አንተና እባክህ እነሱ ይዘጋጁ अरे ስሙ जेंटलमैन የተከበራችሁ होने की खबर कंफर्म हो गई है ቦምቡ የሚፈነዳበት እቅድ ተረጋግጧል እንደባለፈው በዚህ ጊዜ ሊወርቅ አይችልም እቅዳቸው ስለዚህ ዘኪት ሰንቶሽ ኮማንድ ሬዲ አቤት አለቃ አቤት አለቃ አማን ሁላችሁም እና ጄምስ አንተም እሻለቀ የቀራችሁት ሁላችሁም መሄድ ትችላላችሁ ሁላችሁም 15 ቀን ቤት አትሄዱም ጠቁሙ ሁላችንም እዚህ ቢሮ ውስጥ ነው የምንኖረው ጥያቄ ያለ ሰው አለ ማንም አለቀ ተዝግጁ ናችሁ አዎ አለቃ तुम्हारी जॉब का क्या हुआ ያንተ ስራ ምን ሆነ कुछ होगा तो बता दूंगा ना क्यों बार-बार अरे योनेस ነገር ከተፈጠረ እነግርሻለሁ አንዴ ለምን በተረጋግም ጠይቅኛለሽ परसों घर आकर बताया था ስራ አላገኘም እኔ ቤት መጥቼ ነግሬ ነበር አባቴ ደግሞ रिश्ता भी लेकर आए हैं ሌላ ዝምድና ይዞ መጥቷል ከሌላ ቦታ उससे कुंडलियां भी मिल गई በዛ ላይ ደግሞ ጣፋንቴ አስተስተካከለም ከነሱ ጋር आनंद तुम सीरियसली ट्राई कर रहे हो ना አንተ የምር እየሞከርክ ነው አይደል ስራ बताओ ንገረኝ नहीं कर አይ कैन वी चेंज दिस टॉपिक प्लीज እየሞከርኩ አይደለም እና ትቀይርልኛለሽ बोल ተናገር सुब्रमण्यम जी अच्छा सौदा लेकर आए हैं ሱብርማንያም ጥሩ ደላላ ይዞ መጥቷል አታፍርም እንዴ አንተ नहीं ना मानकर तुझे सपोर्ट አማቼ ብሎ ነበር እኔ አላመንኩም እንዴ ማሸጥኩ መሬትን हमारी आदत है ባንተ ህይወት የኛ ልምድ ነው የኛ ስራ ነው ስማ አፍን ዝጋ साथ दो नहीं तो यहां से चले ወለር ፈልግ ከሆነ ከኔ ጋር አሁን አለበለዚያ ከዚህ क्यों አንተ ለምን ጠራው ቆይ እሱን तेरा साथ देने के लिए ካንተ ጋር እንዲኖር ነው እናቴ ये सब नहीं जानता እኔ ሁሉ አላውቅም दस्तखत करो जब तक मैं जिंदा हूं ፈርም እኔ በህይወት እስካለሁ ድረስ እዚህ ላይ አልፈርምም ምን አይገባም እንዴ जी ऐसा नहीं हो सकता እኔ በህይወት እያለሁ እንደዚህ አይሆንም सूत्र की कीमत है वो खेल የኔ አንገተ ብል ዋጋ ነው የአንገተ ብሉ የለም እና አሁን ይሄ መሬት ምን ታረጊዋለሽ कार भी चली गई ለተር መኪና የሚደ दे पा रहा हूं ክራይን መስጠት አልቻልኩም ልሞት ነው እዚህ ነኝ उठो ከየት ነው የሚመጣው ይልክ ነው ተነስ ወደ ጩጣ አንተ ሰት እየሰራ ነው ተመልከት ይኸውልህ तुम मुझे क्या समझाओगे አንተ ምን ታስረዳኛለህ निकलो यहां से ውጣ ከዚህ एक मिनट ምን እያረክ ነው አንተ አይተዩ मेरी बात खत्म नहीं हुई है እኔ እኮ አልጨረስኩም तेरी बुरी आदतें हैं ያንተ መጥፎ ልምድ इंसान बन गया है ያንተ መጥፎ ልምድ ነበር መጀመሪያ መጥፎ ሰው ያደረገ ግን አሁን አንተ መጥፎ ሰው ሆነሃል छोटों का ትናንሽ እና ሰዎችን ትላልቅ ሰዎችን እል ነበረ ግን ዛሬ የለም ያውላ ልሄድ እህቴ አይ ወንድሜ እባክህን ቆይ हाय अंजलि हाय अंजलि हाय आनंद फाइन እንዴት ነህ ሰላም जूस फॉर यू ጁሱ ነው ለአንተ አመሰግናለሁ ስራው ምን ሆነ አረ ምንም አልሆነም ምንም አልሆነም ማለት कुछ नहीं हुआ ምንም አልሆነም ማለት ምንም አልሆነም ማለት ነው तुम इतना चिढ़ क्यों रहे हो እንዴ በመጠየቄና ለምን ትናደዳለህ समझो आनंद ተረዳኛ रोज አነንድ फोर्स कर रहे हैं አባቴ ሁሉ ጊዜ हमारी बदकिस्मती से ያስጨንቀኛል उस शिकागो श्रीहरि को ग्रीन कार्ड የኛ መጥፎ እድል እሱ ከተማ ላይ ሌላ ግሪን ካርድ አግኝቷል በጣም ብዙ ሰዓት አባከንክ ስራ እንደለቀቅ አንተ ሲሪየስ መሆን ነበረብህ ፓርቲ ያከበርክ ሰዓት ከምታባክን ስራ ብፈልግ ይሻልክ ነበር कॉफी पियोगी ቡና ጠጫለሽ प्रदीप से मिले क्या प्रदीप አገኘው እንዴ प्रदीप ማን ነው የዛን ቀን የስራ ምርጫ मैं नहीं मिलूंगा मुझे मिलने की जरूरत भी नहीं है እሱ ማግኘት አያስፈልገኝም ምንድነው ያነንድ तुम क्या कह रहे हो አንተ ምንድነው የምትለው मुझे समझ आ रहा है ራስህ ታውቃለህ ግን አውቃለሁ ግን አንቺ አታውቂም እንዴት እያደረግሽ እንደሆነ እኔ እንዴት ነው የምደርቀው አሩን እየደገፍኩ እኮ ነው እየደገፍሽኝም አይደለም ያንቺ እርዳታ አልፈልግም እኔ ይገባሻል ይቅርታ አለቃ ሁለት ቡና እኔ አልፈልግም ቡና አንድ ቡና እሺ አለቃ हमारे बीच बात करने के लिए और कुछ नहीं है በእኛ መሀል ለማውራት ሌላ ነገር የለም እንዴ ስራ ተገኘ ምግብ በላ ምናምን አትይኝም እንዴ जब देखो जॉब ሳይ ስራ ስራት ያለሽ ምንድነው የምታወራው रोज मुझसे पूछ रहे हैं አባቴ ሁሉ ጊዜ ይጠይቀኛል አንተ ስራ አግኝተሃል አላገኘህም ብሎ እና ታዲያ እኔ ጋር ስራ ከሌለ ሰው አልሆንልሽም እንዴ ምን ነው ስራ ሲኖረኝ ራስሽ መጥተሽ ሰላም ትይኝ ነበር እሱም አባትሽም አባቴን ተናገረው ትልቅ ነው ለኛ ነው የሚጨነቀው ይቅርታ አንድ ነገር ንገሪኝ እስቲ ያንቺ አባት ቅር ብሎታል እያልሽ ነው ያንቺ አባት ቅር ካላለው ሙሉ ዓለም ቅር ይለዋል ነገ ግዴታዬ ነው እኔ ስራ የለኝም ነገር ግን አንቺ ብቻሽን ነሽ አንቺም የምታስቢ ከሆነ በቃ ደናውን ይጂልኝ ምን ታያለሽ ሂጂ What do you mean by my own decisions
ምንድነው የምታስበው ስለኔ? ቆይ ምን ለማለት ፈልገህ ነው ስለኔ? አባቴ እየጠየቀኝ ነው ስራ አላገኘ ምናምን ትያለሽ። ሂጂ አባትሽ ጋር ሌላ ወንድ አግቢ። እንደዚሁም አንቺስ አባትሽን ነው የምትደግፊው? አንቺም በዚህ ሰዓት አሁን ስራ ላይ የለሽም። ደህናውን How could you think like that? ከተቻለ እንደውም አሪፍ ይሁንልህ ለአንተ። सर कॉफी አለቄ ቡና और कुछ चाहिए सर? ሌላ የምፈልገው ነገር አለ? कोई जल्दी नहीं है ደረሰኝ ይዘና ምንም አያስቸኩልም። ወንድም ያወቅኝ आईटी सुनील कतारिया आईटी हाय እንዴ ነው यही पूछने वाला था እኔም ያለ ጠይቀ ነበር ለምን እህት በፍጥነት ሄደች? छोटी सी प्रॉब्लम ችግር አለ ትንሽ ችግር ነው ምንም አይደለም። እኔ ችግሬን ከመናገሬ በፊት አንተ ችግር ከተናገረ በእርግጠኝነት አንተ ችግር ውስጥ ትሆናለህ። እና ችግሩ ምንድነው? मेरी जॉब चली गई सर ከስራ ተባረሬ ነው አለቃ። गर्लफ्रेंड गॉन ከስራ ተባረርክ ገርልፍሬንድ ጥላ ሄደች እና ያንተ ህይወት ሱፔሮች ጋር जॉब ना हो तो बेकार है ሁሉም ነገር ሆኖ ስራ ከሌለ ምንም አይደለም። ስለዚህ ኪሴ ውስጥ ሁሉ ጊዜ አስቀምጣለሁ ይሄንን። አንተ ደረሰኝ ይዘና ቆይ እንደዚህ ማን ነው ወደዚህ ለዚህ ነው የመጣሁት። አንተን ኦፊሰር ያደረገና እኔን ኦፊሰር ያደረገ አንድ ነው እና ምንድን ነው በመጨረሻው ቢሉን ከፍለን ነበር። በዚህ ጊዜ ምን ከፋፈለ? አንተ 5 ብር አድርገህ አስበ አለቃ कलयुग की दुनिया में የዚህ መንደር ዓለም ላይ पे भी नहीं कर सकते ካልከፈልክ መኖርም አችልም። ሁለታችንም ደረሰኝ ይዘና እኛ ጓደኛ ማቾች ነን። याद है ना 2 रुपीस 50 पैसे आपके 2 रुपीस 50 पैसे 2 ብር ከ50 የኔ 2 ብር ከ50 ደግሞ ያንተ 5 ብር ሆነ ማለት ነው። እሺ ደረሰኝ አለቃ። मेरे कॉफी के 30 रुपए የኔ ቡና 30 ብር 20 ብር 50 पैसे እና ኪሴ ውስጥ ደግሞ 50 ብር 50 ብር ይታል። 50 ብሩን ተወና ሂድ ከዚህ። ነገርኳት፣ ቅድሚያን ነግሬያለሁ። እኔ ነኝ ሱኒል ከታሪያ አይቲ ስራ አለው። बोलकर थोड़ा टेम्प्ट हो गया था እስቲ ትንሽ አስቀዞኝ ነበረ። ይሄንን ክፈል። यहीं रोक दो। አቁም አቁም። मैं अंदर जाके बात करके आता हूँ። እኔ ውስጥ ገብቼ አናግሬ እመጣለሁ። አንተ በትክክል ጠብቅ። तेजा मेरा भाई ቴጃ የኔ ወንድም የሚቀጥለው አዲሱ ሱፐርስታር ቴጃ የኔ ወንድም አውቃለሁ። እባክህ अपनी स्टाइल ही अलग है हां भाई የራሴ ስታይል የተለየ ነው። ये छोटा छतरी तू ऊपर አንተ ቅረጽ አንተ ወደ ላይ አድርጓ። अरे यार सुन እንደ ጓደኛ ስማ ስማ अरे यार እንደ ጓደኛ ምንድነው ጠራኝ እንደ ኧረ አይደለም እና ይዘና አለ እንዴት ላስረዳ? ዳይሬክተር ራው የሚባል የለም እዚህ። እንዴት የማይቻል ነገር ነው። እሱ አመለጠ የእሱ ስራዬ ነው። አመለጠ ማለት 100,000 ብር ይዞ ተቀየሰ። ይሄ ማለት ቀረጻ ምናምን የለም። ምን ሆንክ? ተነስ ओ भाई लाइन में ወንድሜ ተሰለፈ። አለቄ ለኢንተርቪው ሰዓት የለኝም እባክህን። እሺ थैंक यू सर አመሰግናለሁ አለቃ सॉरी सर एमडी सर ने दिन में 10 लेने के लिए कहा है। ኤምዲ አለቃ በቀን 10 ሰው ነው እንዴ? ለአፕሊኬሽኑ እኮ ነው። ስማኝ እኛም ችግር አለብን። እንደዚሁም ስንት ፎርም እንቀበላለን። አለቄ እባክህን አንዱን እንኳን ተቀበለኝ። ይቅርታ አለቄ። በየወሩ አንተ ትኖራለህ አንዴ። በሚቀጥለው ወናና ሞክር። 10 ወረቀት ብቻ ነው የምንቀበለው። እሺ हाय अभी मैं बहुत खुश हूँ जी। አሁን እኔ በጣም ደስተኛ ነኝ። አንተም ወደ እኔ ህግ መጣ። እንዴት አይነት ህግ? कॉइन बॉक्स का इस्तेमाल कर ከስራ ከተባረርክ በኋላም ኮይን ቦክስ በሳንቲም ተጠቀም ማለት አንተ ስለ ውዳቂ በጣም አሰብክ ማለት ነው። परेशान क्यों कर रहे हो? ለምን ለምታስጨንቀኝ? ጥፋልኝ ከዚህ። सही वक्त पर अंकल ने फोन कर दिया। በትክክለኛ ሰዓት አጎቴ ደወለልኝ። አሎ አጎቴ वो कैसी है? आपकी बेटी ठीक है ना? እንዴት ናት? ያንተ ልጅ ሰላም ናታ? ሄደች? कहाँ चली गई? የት ሄደች? पता नहीं। አላውቅም። क्या कब आएगी? እና መች ነው የምመጣው? ነገረኛ። अब नहीं आऊंगी ये लिख कर चली गई। አልመጣም ብላ ጽፋ ነው ሄደችው። कार्ड भी ले गई। እንዴ እኔንም ካርድ ይዛ ሄደች እንዴ? አችልበትም እኮ ያንን እንኳን
ड्राइवर के साथ गई क्या? ከሹፌሩ ጋር ነው ያመለጠችው? क्या हुआ सर? ምን ሆንክ አለቄ? የኔ ሚስት ከሹፌሩ ጋር अगर छुपा के रखेंगे तो ऐसा ही होगा। ደብቀ የምታስቀምጥ ከሆነ እንደዚህ ይፈጠራል። ነጥብ ነው አለቃ። አለቃ पॉइंट की बात करें तो मैं मान लेता हूं सर। ስለ ነጥብ ሰው ካወራ አምናለሁ። ምክንያቱም እኔ ጋር የቀረ ነገር የለም። करना गलत है ስለዚህ ማለት ካለ መጠቀም ስህተት ነው። कंपनीज में मेरा इन्फ्लुएंस है እዚህ ካምፓኒ ላይ ብዙ ካምፓኒስ የኔ ኤምፕሎይ አለ፣ ግን መቼ አልተጠቀምኩበትም። አንተ ተጠቀምበት አለቃ። ቢያንስ खुश रहे አንተና የኔ እህት በደስታ ትኖራላችሁ። अगर आप ये कार्ड ले जाकर उन्हें ያዝ አለቄ። ይሄ ካርድ ይዘህ የምትሄድ ከሆነ ስራ ይሰጠዋል እና ካምፓኒዋ ደግሞ ትንሽ ናት። አለቃ जाइए सर। थैंक यू ሂድ አለቃ። አመሰግናለሁ። መልካም እድል። जॉब मिल जाएगी አንተ ስራ ስታገኝ आपसे मैं मिल लूंगा የሆነ ቦታ መጥቼ አገኛለሁ። विदाउट शेयरिंग ያለ ጥርጣሬ ታገኛለህ። उसका चेहरा देख के ही समझ गया था मैं बहुत बड़ा ፊቱን እንዳየው ነበር የገባኝ። አጭበርባሪ ነው። አሁን ፊትን ሰብስበህ የምትቀመጣለህ። ተነስ። मेरा चेहरा कैसा नजर आ रहा है? የኔ ፊት እንዴት ነው የሚታየው? ነግሮ ነበር። እሱ አይገባም እንዴ በግ? እናንተም እያረጋገጣችሁ ግን እኔ አክተር ሆናለሁ። በጣም ነው የምልህ። से कर्जा ले लिया है በየቦታው ተበድረናል። तो कपड़े उतार कर मारेंगे ታውቃለህ። ካልከፈልን ልብሳችን አውልቀን ነው የምንወደው። እኛ የሄድንበት ቦታ መሬት የሆነ ነገር ሽጠን የነሱ ብር መልሰ፣ አለበለዚያ የሆነ ነገር ሰርተን መኖር አንችልም። ግን እኔ አክተር ሆናለሁ። አሬ የማይረባ ለምንድን ነው እስካሁን ያልሆንኩ ታዲያ? Why are you so nervous? ለምንድን ነው ቆይ አንቺ ምታቆርፊ እንዴ? ያንን የምታገቢ ከሆነ በደስታ ትኖሪያለሽ፣ ህይወትሽ ይስተካከላል። लाइफ प्लान कर लिया ካነን ድጋግ ከሆነ ህይወቴን አቅጄ ነበር ወደፊት። ሁለታችን እርስ በርስ በጣም ነው የምንፈቃቀረው። ይሄንን እንኳን አንተ ታውቃለህ። एक साथ रहने का सपना देखा है ሙሉ ህይወታችን አንድ ላይ ለመኖር ነበር ህልም ያየነው። ምናልባት አሁን ሽሪያሪ कोई और ነገ ከኒውዮርክ ሌላ ሰው ከዛ ከካሊፎርኒያ። እኔ ለሁሉም የራሴ ልብ መስጠት አልችልም አባቴ። የአንተ ውሳኔ ትክክል ነው፣ ግን ከህይወቴ ጋር ለመረዳዳት እኔ ከሱ ጋር ነው መኖር የምፈልገው። እኔ አነንድን ብቻ ነው ማግባት የምፈልገው፣ ሌላ ማንንም አይደለም። अगर आपको मेरा फैसला मंजूर አንተ है तो ठीक है। የኔ ውሳኔ የምትስማማ ከሆነ እሺ፣ አለበለዚያ አባቴ ይቅርታ። बेटा ልጄ जब तुम इतना क्लियर हो አንቺ የናል ግልጽ ከሆንሽ तो फिर और मुझे क्या चाहिए? እና ሌላ ምን እፈልጋለሁ? आज तक बस እኔ तुम्हारी እስከ खुशी ዛሬ की कामना की है। በቃ ለአንቺ ደስታ ብቻ ነው የሞከርኩት። አመሰግናለሁ በጣም አባ። ፈጣሪ ባርካችሁ። አመሰግናለሁ። गाड़ी में टेंट लगी है। እዛ መኪና አለ፣ መኪና ውስጥ ሬሳ አለ እና እዛ ቦታ ላይ ተገኝቷል። प्लीज सर हेल्प मी सर አለቄ እባክህን እርዳኝ ወንድሜ። ካሜራ በድጋሚ ዙም አድርግና በመኪና አደጋ ነው የሞቱት። ከመኪና በታች ሬሳ ተገኝቶ ነው በላቸው። शायद इनके माता पिता नहीं है፣ ምናልባት እናት አባት የላቸው። የእነሱን የታይቼ से ये बहुत नाराज हैं። በመንግስት መሬት በጣም አኩርፏሉ መሰለኝ። ምክንያቱም በመንግስት የተነሳ ነው ዛሬ እንደዚህ ሆነው። መንግስትን እየሰደቡ ነው። ተናገሪ፣ ምን አይነት ንግግር ነው የምትናገረው? እርዳና አለቃ። उजाला से इस लापरवाही के लिए ये लोग सरकार ለዚህ ጭንቀት እነዚህ ሰዎች ከመንግስት 1 ሚሊዮን ብር እየጠየቁ ነው እና ሰዎች በእነዚህ ህመማቸው የተነሳ እግራቸው አሟቸዋል ወይ የሚስቱ እግር አሟቸዋል። እንደዚህ ብር አቅርቡላቸው። ስሜት እንዴት ነው የምታሳዩት? እባክህን አለቄ። ለምንድን ነው የምትቀርጸኝ? እግሯን ቅረጽ። ምን ያህል እንደተሰበረ ተመልከት። አንተ ሰብአዊነት የለህም እንዴ? ይሄ መንግስት ጥያቄ ነው። አንተ ትንሽ መልክም። ይሄን ቀጥታ ለመንግስት እና ለህዝብ ነው ይመስለኛል። የሆነ ያደጋለ። ይቅርታ देख क्या रहे हो? हैक करो। ምን ታያላችሁ? የወዱት ቆንጆ ሴት አሁን ለህዝቡ ሞተር ለማንሳት እየሞከረች ነው። በዚህ ንግግር የምትናገሪው ነገር አለ? ተናገሪ። ይቅርታ जरा बताइए ना። ተናገሪያ። አንተ ሰው ነህ። घटना घटती है तो मदद करनी चाहिए। አንድ ክስተት ሲከተል ሰው መርዳት አለብህ። ኢንተርቪው አይደለም። አንተ ማትረባ ምንም ስሜት የለም። አይገባም እንዴ? መንገድ ላይ ማይክ ይዘህ ምን ትዞራለህ? ካሜራው ነው። खबरों को अंधेरे से उजाले में लाने वाली मीडिया पर በጨለማ ወደ ፑጃል የሚያመጡ ጋዜጠኞች አንዲት ሴት የዛሬ ሰበር ዜና እመቤት मीडिया से बदतमीजी करने पर ሚዲያ ላይ በመጨማለቅሽ ዓለም ባንቺ አኩርፏል። በዚህ የምትናገሪው ነገር አለ? አትጨነቁ። እሱ መምታቱ አስፈላጊ ነበር። አሁን ተቀበሉ። ትቀርጻለህ እንዴ? ዝጋው እባክህ። क्लोज में लेने की क्या जरूरत थी? ጥፊ መቅረጽ ምን አስፈለገ? एक्सक्यूज मी ይቅርታ እንዴ እባክህ። हाय मेघना ሃይ ሜግና። ሄሎ ማሪ። रोड पर बड़े बड़े गड्ढे ምንድነው? ኤምጂ መንገድ ላይ ትላልቅ አህዮች አሉ። አደጋ ተፈጥሯል። በሬዲዮ ላይ መናገር ትፈልጋለህ?
ህዝቡ እርዳታ ያገኛል። कभी लोगों की मदद करते रहो አንዳንዴ ሰዎችን እርዳ፣ የዛኔ ሰላም ታገኛለህ። አንተም ፒትረልም ታገኛለህ። እሺ አደርገዋለሁ። አመሰግናለሁ። ባይ። जल्दी टीवी ऑन कर लो። በቶሎ ቲቪ ክፈት። ባስ ጣቢያ ላይ እየሄድኩ ነው። ከግማሽ ሰዓት በኋላ 4ቱም ቦምብ ይፈነዳል። እየወጣሁ ነው እና ከዛ በኋላ ይጠፋፋል። ሰላሙን ባይ። ሰላሙን ወንድም። अल अकबर, अल सुल्तान, अल अजीम, वल कतर, अल मुकरम, इमामी, आदिल, सुल्तान, उल इस्लाम कफर, उल मुदा अली, बादशाह, गजीजुल्लाह जलालुद्दीन, मोहम्मद अकबर की बेगम, नूरजहान तशरीफ ला रही हैं। ዋው አንቺ አረብኛ የሚገርም ነው የምታወሪው። ከእኔ የተማርሽው የኔ አረብኛ ታውቂያለሽ? እኔ ለ2 ሳምንት እንደ አክበር ተለማመድኩ ነው። ዋው 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 በጣም ደስ ይላል። ጎበዝ ልጅ። 12,000 रुपए हैं। የዚህ ጉራዴ ዋጋ 12,000 ብር። እኔ በ5,000 ብር እሰጥሻለሁ። मेरी तरफ से በአንቺ ጋብቻ ላይ በእኔ በኩል አንድ ትንሽ ስጦታ ነው። 5,000 ብር ብቻ ትከፍያለሽ። አመሰግናለሁ ባባ። अगर नहीं किया तो जैसे तेरे मामा को मारा है वैसे मारेगा। ካልፈረምኩ खा गया वैसे खा जाएगा। አማትን እንደመታ ትመታለህ፣ እኔንም ትመታኛለህ። አባትን እንደካድኩ እኔ እንደዚህ እሱን አልካድኩትም። አርጅቶ ነበር እሱ ሞተ። በቃ ए जी क्या हुआ? ምን ነው? ለምንድን ነው የተወለድኩት? ቆይ ምን አይነት ህይወት ነው? ቆይ አንተ ህይወት भलाई के लिए लेकर आए थे ना यहाँ। ለሱ ትምህርት ነው ያመጣ ነው ወደዚህ። ऐसे जीना चाहता है, ये जिंदगी हमारी नहीं है। አንተ መኖር እንደምፈልገው ያ ህይወት ለኛ አይደለም። የኛ ህይወት እዚህ ከተማ ላይ የለም። ጣፋንተው ታውቃለህ፣ እኛ በትንሽ እልም እንኖር ሰው ነን። ይህ ህይወት ነው እንዴ? अब मैं तेरे पास नहीं रह सकती। አሁን እኔ አንተ ጋር መኖር አልችልም። እኔ ልሄድ ነው። जाते जाते तेरे पिताजी की एक बात कहकर ግን እየሄድኩ የአባትን አንድ ቀን ስማ። አንተ እንደ አባት አትሆንም። ሁሉም ወንዶች አንድ አይነት አይደሉም። እዚህ ስታመጣና አንተ አጠራቅመ ቤተሰብን ታኖራለህ ብዬ አስቤ ነበረ። ግን እንደ አባትህ ሁለት ሰርተህ ታውቃለህ። 2 ጉርሻ በልቼ በአባትህ ስም እኖር ነበር እዛ ገጠር ውስጥ። እንደዛ አይነት ቦታ የትም አላገኝም። አንተ ጋር አልኖርም። እናቴ እኛን ጥለሽ አትሂጂ። እኔ እየሄድኩ ነው። ይቅርታ አድርግልኝ አያቴ። እኔም ከአንቺ ጋር ነው የምሄደው። ና ና ልጄ። አለቄ ጄኒፈር ነው ያዘጋጀው። ይሄ ነው የኔ ሬዙሜ። ሰጥያም ነው የሲኒየር ፕሮጀክቱ እንዳለ ሁሉንም ነገር ትክክል ነው። እሺ መግባት ትችላለህ ስራ። አመሰግናለሁ አለቃ። እንገናኛለን ነገ ጠዋት አለቄ። እሺ आनंद आनंद कैसे हो? हाय तुम्हें एक बात बतानी है। ሰላም ነው። मुझे तुम्हें एक አንድ बात ነገር बतानी ልነግርህ ነው። እኔም አንድ ነገር ልነግርሽ ነው። ምንድን ነው? गई है। እኔ ስራ አግኝቻለሁ። የምር कल और आज में फर्क यही है कि आज मेरे पास जॉब है। ነገና ትላንት ለውጡ ይሄ ነው። ዛሬ እኔ ጋር ስራ አለ እና ነገስ የተለየ ነገር እደውልልሃለሁ እኔ ራሴ። እሺ हाँ मम्मी እናቴ ተናገሪ። यस በላሽ? አዎ ኢድሊና ወተት ሁልጊዜ ያን ነው የምትበይው እናቴ? प्यास लगे तो पानी पीना चाहिए। ከጠማን ውሃ መጠጣት አለብን። कॉफी पियेंगे क्या? እና ሩዝ አድርገን ቡና እንጠጣለን እንደኛ። We'll call you later. እሺ እኔ አሁን ቢዚ ነኝ፣ በኋላ ደውይልኝ። እወድሻለሁ። ቻው። ምንም ታወሪያለሽ አንቺ ደግሞ ስራሽን मैं ስሪ። ओल्ड एज होम जा रही हूँ। እኔ ኦልድ ኤጅ फॉलो अप कर लो। ክፍል ልሄድ ነው። अर्जेंट हो तो ही फोन करना। አስቸኳይ ከሆነ አንቺም ደውይልኝ። እሺ सिटी में स्वाइन फ्लू हो रहा है। ከተማ ላይ हैंडकरचीफ यूज कर लीजिए। ስዋይንግ እየተረጨ ነው። አንቺ ምጂና አፍንጫሽ ላይ አስገቢ። चलिए टिकट ቲኬት टिकट टिकट ቲኬት ቲኬት होल्ड ऑन। አቁሙ። क्या यार ምንድን ነው ጓዴ? बस से अंत- क्यों उतरे? चल चलते हैं। अरे ምን ሆንክ? እኔ ऐसे कहाँ से लाएंगे? चुका देंगे ብር ከየት ነው के बाद የምናመጣው? चुका देंगे।
እንከፍላለን። አንተ አክተር ከሆንክ በኋላ እንከፍላለን። ተው በቃ አይገባም እንዴ? አንተ አክተር ትሆናለህ። ተመልከት እዛ ጋር አንተ እየታየኝ ነው በሱ ፋንታ። አዎ ጓዴ ለኛም እየታየን ነው። አንተ አክተር ትሆናለህ ጓዴ፣ በእርግጠኝነት ትሆናለህ። በእርግጠኝነት ጓዴ። ስማ አክተሩኛ ያሳያችኋለሁ። ለሶስታችሁ ብዬ እሺ ሂድ። हेलो मैं वैष्णव एकेडमी से बोल रहा हूँ। आपका नाम तेजा है? እኔ ከወይष्णव አካርብ ነው ማናግረው። አንተ ትም ቴጃ ነው? አዎ አንተ ደወልክ? አዎ እኔ ቴጃ ነኝ። አንተ ዳይሬክተሩ አንተን ወደዋል፣ አክተር ማድረግ ይፈልጋል አንተን። ና ወደ እኩል አለቃ። አንተ ስም ማን ነው? ሺፍ ኩማር ማናጀር። ይሄ ነገር እውነት ነው? ትጠረጠራለህ? አንተ ዳይሬክተር ነው ታውቀዋለህ? እሱ ማን ነው? አያውቀውም። አለቃ 15 ደቂቃ ውስጥ እመጣለሁ፣ እዛ ደርሳለሁ። እሺ अरे 15 मिनट में पहुंचना है, नीचे उतारो እንዴ በ15 ደቂቃ ውስጥ መድረስ አለበት። አውርዱት። በ15 ደቂቃ ማለት ግማሽ ሰዓት ማለት ነው። በባጃጅ ከዚህ ባስ ታገኛለሽ። እናቴ ውረድ ልጄ። ऑटो बाजाज। अब तो सिर्फ दुल्हन बनना बाकी है। አሁን እንኳን ሙሽራ መሆን ነው የሚቀርሽ። ዝም በይ እስቲ አንቺ ደግሞ። ሙሽሪቷ መጣች። እናንተ ማል ሙሽሪቷ ማለት እቺ ናት። የሙሽራው ስም አክበር ነው። እቺ እብድ ናት። አንቺ ቅር እንዳይልሽ። ታውቂያለሽ ምን እንደተፈጠረ? እኔ እሱ እያዋራኝ ነበር፣ እኔ ስልኩን አጠፋሁት። እንዴ እና አልረፍዶ ባስ አልመጣም እስካሁን። እኔ እንጃ። በቃ እዚሁ ጋር አቁም። አይ ችግር የለውም። አንቺ እስከምትወጪ እጠብቅሻለሁ። አይ አባቴ አንተ ሄደ። እሺ ትናፍቅኛለሽ። ራስሽን ጠብቂ። እሺ ቻው አባቴ። ቻው ልጄ። सीमा እንዴ በረራ ነው እንደሚያመጣው? ሲማ ኧረ ስቀልድ ነው። ሰሊም ሂድና እዛ ጋር አስከፍተህ ትመጣለህ። भाई नूरी है। भाई नूरी कौन है? हमारे बादशाह की बहन। ማን ነው እዛ? የባሻ እህት እና ምን ተፈጠረ? ታውቀኛለች። ዝም ብለህ ተጫነው ይፈንዳ። ባሻም አይኖርም በእኛ እቅድ ላይ። ስለዚህ ሂድ ተጫነው። नूरी भाग जाओ। ኑሪ አምልጪ 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 አምልጪ። ሱኒል ወንድሜ አምልጪ። አንተ ቆሻሻ። አይሆንም። गाड़ी घुमा መኪናውን አዙሮ हट जा बीच से। ዞር በይ ከዛ
ኑሪ ኑሪ አዩ እንዳትወገዝ እህቴ ናት እሷ ወንድሜ ये क्या कर रहा है እንዴ ምን እያደረገ ነው ኑሪ ወንድሜ ኑር አንተ አታፍርም እንዴ ሴት ላይ እጅ ስታነሳ ይኸው नहीं देख मैं तुझे मारूंगा क्या कर रहा है ተመልከተ እንዳትቀርበኝ እኔ እገልሃለሁ अंजलि हट जरा सते እንዳትቀርበኝ አልኳ ቦታችሁን ያዙ እንዳለቁት አንቀሳቀሱ ዋ ቁምሯን አቁሙ ወደ ዳርና ወደ ዳርና ሩጥ ሂድ ሩጥ उस दीवार में बम लगाया है አለቃ एक्टिवेट हो गया है እዛ ግድግዳ ላይ አንድ ቦምብ አለ እና አንድ ጊዜ ያከፈነዳ ማንም አይተርፍም እስከ ርቀት ከርቀት እስከ ርቀት ሁሉም ይፈነዳል አለቃ ምንን ስማኝ የሆነ ነገር ማድረግ አለብን ቦምቡን አውጡ እኔ ሁሉንም አበላሽዋለሁ እንሂድ አነንድ አይሆንም ሩቆ አቁም ግድግዳውን ሰብራችሁ ነው የምታወጡት ቦምቡን አውጡት ቦምቡን አውጡት ተለበሉ ፍጠኑ በሉ ፍጠኑ ሰብራችሁ ይዛችሁ ሂዱ ይህንን አነንድ አይሆንም ወደ እኔ ውሃ ይዛችሁ ሂዱ ወደ እኔ ውሃ ይዛችሁ ሂዱ አይሆንም አነንድ ምንም አልሆንም አንጅሊ በሉ ፍጠኑ አሎ ማዳፑር መቆጣጠሪያ ክፍል ሚሽኑ እያለቀ ነው ያለው እንዳትተኩስ አቁም
እንዳትተኩስ። और गाड़ी बिल्कुल रोकना मत। ዝም ብለህ ተከታተል። መኪና ውስጥ ቦምብ አለ። टाइम नहीं है। ሰዓት የለንም። ውጡ! ዝለሉ! ዘላችሁ ውጡ እናንተ! አረ ዘላችሁ ውጡ! ውጡ! በፍጥነት ሩጡ! ወደዚህ ወደዚህ ሩጡ! በሉ ፍጠኑ! हर युद्ध का एक अंत होता है እያንዳንዱ ጦርነት መጨረሻ አለው የዚህ ጦርነት መጨረሻ ደግሞ እንደዚህ ነው እያንዳንዱ ሰው ታሪክ አለው ግን कहानियां भी मिलें እዛ አቅራቢያ ያላችሁን ታሪክ ካገኛችሁ በሱም ትማራላችሁ 5 बम मिल गए हैं ሁሉ ነገር በቁጥጥር ውስጥ ነው 5 ቦምብ ተገኝቷል የሚያስጨንቅ ነገር ምንም የለም የሲሜል ከና ስራ ነበረ ይሄንን ቦምብ እንዲከሽፍ ያደረገው ሙሉ በሙሉ ተሳክቶለታል ये 5 साधारण व्यक्ति እነዚህ አምስት ንጹህ ሰዎች ओम शांति के लिए ታዋቂ መሆን የሚፈልጉት ታዋቂ ሆኑ ቤቱ እንዲረጋጋ የሚፈልጉት ቤታቸው ተረጋግቷል ግን आवाज सुनकर उस पर फिदा हो गई दिखने में अच्छा हुआ तो ድምጽ ሰምተሽ በሱ አፍቃሪ ሆንሽ ሲታይ ቆንጆ ካልሆነስ ምን ወስነሻል चले यहां से እኒዳ ከዚህ አረኒው ምን ታየዋለሽ እኒዳ चल አረኒድ प्लीज काव्या አረ ባቺ ካव्या 5 ደቂቃ አንጠብቆም ሁልጊዜ እንደዚህ ትያለሽ थ्रिल मिलेगा አንቺ እኮ ነው ያልሽው ከተገናኘን እናስተካክላለን ብዙ ነገር አይ እኔ ማዳፍ እባላለሁ ማዳፍ ኤምቢ माधवानी ब्रॉडकास्टिंग ማድባኒ ብሮድካስቲንግ አለቃ ጥሩ እና እኔ ምን ላድርግልህ እሺ तो ये फूल ኤና አበባያጂ ये माधव एमबी कुमार नहीं दे रहा है ኤ ማዳፍ ኤምቢ ኩማር እየሰጠሽ አይደለም मारे የኔ ትልቁ ስም ማሬ रेडियो मिर्ची ये बहुत ሬዲዮ ምርቺ ላይ ብዙ ጊዜ የምታዋሪኝ የነበረው እኔ ነኝ እንዲህ በፈጣሪ ስም ለምን አልቻልኩም እኔም मेघना አንቺ ሜግና እባላለሁ አንቺን በመገናኘት ደስ ብሎኛል ሜግና शैल चलो बताता हूँ እንሂዳ እናውራ እሺ तुम्हारी तरह मैं भी जिंदगी में जो चाहिए उसके लिए ልክ እንደ አንቺ እኔም በህይወቴ የምፈልገው ነገር ካለ ምንም ላደርግ እችላለሁ ስለዚህ ዴታ ቢዝነስ ማር ማዳፍ ኩማር እና ለዛ ደግሞ ትንሹ ናቲ ደስ ይላል እና बुरा ना माने तो ቅር ካላለሽ अल्टीमेट ड्रिल शेयर करें አንድ አልቲሜት ሆቴል እንከፋፍ ለቁርስ እኮ ነው ይቻላል थैंक यू አመሰግናለሁ all of us takes time እስቲ የተወሰነ ሰዓት 1-2 ሰዓት እንወስድባቸዋለን እስቲ ተጠንቅቃችሁ ነው እሺ ልክ አንተ እንዳልከው መጣሁ አያቴ ሶ ጋድ 10 እና ሆነ በመጨረሻ እስቲ ቼክ አድርጎኝ ነው ቆይ አሳይሻለሁ ओह अच्छा በዚህ ቼንሽን ጋብቻ እና ታዲያ ንገራቸው እኔ ደስተኛ እንደሆንኩ ንገራቸው दस्तखत चाहिए 10 ፍርሚያ ያስፈልጋል እዚህ ወረቀት ላይ አይሆንም ምን ነው ለምን ምን ሆንክ मुझे समाज में जीने का कोई हक नहीं है እኔ ህዝብ ላይ ለመኖር ምንም መፍትሄ የለኝም गलती की እኔ ትልቅ ሰሰት पता चला የዛን ቀን እህቴን አይቼ ነበር ስህተት እንደሰራው ያወቅኩት እኔ በጣም ትልቅ ወንጀል ሰርቻለሁ मेरे लिए እንደዚህም እንዳታረጉ ለኔ ምንም ማድረግ አያስፈልጋችሁም गलतियां सभी करते हैं
ስማኝ ባሻ ስህተት ሁሉም ይሰራሉ እኔ ትልቅ ኃጢአት ሰርቻለሁ እኔ ቅጣት በስቅላት ካላገኘው በቃ እኔም ብቻ ነው ኑሪ ሴምፓልን ማግኘት እፈልጋለሁ አናግሩኝ እና አክበር ኑሪ का ध्यान रखना डोंट वरी ኑሪን ጠብቅልኝ እሺ ጠብቃታለሁ एक्शन አክሽን कट सुपर तेज बाबू አቋርጡ ምርጥ ቀረጻ ነበረ ምርጥ